ጀምሩ till then ራይና ዛክም join ያርጉን and then we'll kick off the meeting. እንዴት ናችሁ ጋይስ? ሰማል እንዴት ነው? ሰላም ነው አለን ሰላም ይሰማል ዛት እንዴት ዋላችሁ? ገባ ከመበሉ ገና ነው ሰው ገና ነው join participant ጨምር ብዬ ነው ጨምር we'll kick it off. How was the week overall? The week wasn't bad. አሪፍ ነበረ ዛሬ it was a kind of slow day. ብዙም ማይጥንቀን ነበር ዛሬ relatively it was a slow day ዛሬ ትናንትና ይሻል ነበር ጎልድም በቃ አስገረመችን ትናንትና በሚገርም ሁኔታ overall the week wasn't that bad ግን አብሪሽ ቅድም ብሎት ነበር ብዙም አይከፋም ሊስት የሚደረገው ከወርስት ከሚባሉ ታይፖች ነው ግን it's not the worst not bad ሲጎለም ለቻሌንጅ መጥፎ የሚባል አልነበረም I think አይደለም next week ፖርሽን ነገሮች ተሻሽሎ ይመጣሉ definitely no doubt. ስንት ሰው ነው አሁን almost 500 ምናምን ሰው አለ ትንሽ እናያቸውና half of the community ማለት ነው almost I think መጀመሪያ ያለብን መሰለኝ ሰዓትም እንዳይ ምክንያቱም እዛ አካባቢ ላይ ስታክ አድርጓል Yeah, we can start guys. Actually ብንጀምር ይሻላል alright so ዛሬ በቃ በደንብ እንጀምረውና ሁላችሁም እንደምታውቁት የዛሬው ሴሽናችን የኪው&ኤ ሴሽን እንደሚሆነው ከዛካ ሞስትሊ ዛሬ እንደነገርናችሁ የትሬዲንግ ጥያቄዎች ብቻ ነው የምንወስደው ማለትም ሌሎች ሪሌትድ የሆኑ ጥያቄዎችን ሌላ ቀን አድሬስ እናደርግላችኋለን ገና ደቡት ካምፕ ገና ብዙ ቀን ይቀረዋል 3 ሳምንት 4 ሳምንት ይቀረናል ከዚህ በኋላና as the first week ሲያልቅ ይሄ at least እናንተ ያላችሁ ጥያቄዎች በተወሰነ መልኩ በትሬዲንግ ላይ ያሉትን ለመመለስ ያክል የተዘጋጀ Q&A ነው ከናንተም ደግሞ I think ከ300 በላይ ጥያቄዎች ጠይቀናልና ሞስትሊ ሲሚላር ናቸው ያው ትሬዲንግ ጥያቄ እስከሆነ ድረስና እነሱን ጨመቅ አድርገን በደንብ በተወሰኑ ጥያቄዎች ላይ አድርገናቸዋል ማለት ነው ስፔሻሊ ዛሬ የምናተኩረው ሳይኮሎጂ ላይ ነው ዛክም ያተኩርላችሁ ሳይኮሎጂ ላይ ነው በተቻለ አቅም ማለት ነው ስለዚህ አሁን የተወሰነ ካወጣናችሁ ጥያቄዎች ውስጥ ዛክን ጋር እየተነጋገርን ዲስከስም እያደረግን የኛን ፐርስፔክቲቭ እየነገርናችሁ ያው ኦፍ ኮርስ እሱም ደግሞ ያለውን ልምድና የሚመክራችሁ ምክር ካለም ሳይኮሎጂ ላይ የሚጠቅማችሁ ነገር ካለም እየነገራችሁ እንቀጥላለን ማለት ነው it might take some time እንግዲህ አብረን እንደምንቆይ ተስፋ እናደርጋለን ሶ ኔት ከምን ይጀምር ከምን ጥያቄ እንጀምርለት ዛክ ኦኬ ዛሬ እናፋጥጠዋለን እዚህ ጋር እናፋጥጠዋለን የድሮውን ዛክ እናመጣዋለን ትላለህ yes I we're ready let's go እሺ basically አሁን ሜንሽን እንዳደረከው ሞር ሳይኮሎጂ ላይ ስለሆነ ሶ መጀመሪያ the psychology trading emotion and psychology በተመለከተ and ደግሞ over trading and revenge trading ላይ የሚኖርን approach እንዴት አድርገን overcome ማድረግ እንችላለን የሚለው እስኪ ስለሱ በመጀመሪያ okay so specifically in the over trading ነው over trading ማችላለ ወይም ደግሞ ቅድም እንዳልከውም ደግሞ ሪቬንጅ ትሬዲንግ ሁለቱ አንድ ላይ አድርጋ okay guys welcome እንግዲህ በመጀመሪያ so I'm excited to do this of course ብዙ ጥያቄ ይኖራል ብዬ ኤክስፔክት አደርጋለሁ
we'll really try to make everything as clear as possible ማለት ነው okay so I think the first question is about overtrading so yeah overtrade እንግዲህ ማድረግ እንግዲህ ስፔሻሊ ስንጀምር አካባቢ ኤክስፒሪየንስ የምናደርጋቸው አንዱ የትሬዲንግ ቢሄቪየር ነው አይደለ so ያው እንግዲህ ኤክስፒሪየንስ አድርጋችሁ ሊሆን ይችላል ስፔሻሊ ትሬዲንግ እየጀመራችሁ ከሆነ አንዴ ከገባችሁ በኋላ ሞር ትሬድ ለመውሰድ አጌን ይህንንም ያንንም ድጋሚ ለመሞከር እዚህ መግባት እዛም መግባት የመሳሰሉ ነገሮች ማለት ነውና አካውንታችንን በጣም ዲስትሮይ ሊያደርገን የሚችልበት እንግዲህ አንድ ቢሄቪየር ነው ሶ ትልቅ ሴትባክ ነው ሶ ቤዚካሊ አንዳንድ ቲፖች እና how I managed it በተወሰነ እናወራለን ማለት ነው ኦኬ ሶ ኦቨርትሬዲንግ ላይ ሶስት ሜን ኢሹዎች ናቸው ኦቨርትሬድ የምናደርግበት ምክንያት የሚፈጠሩበት ማለት ነው ኦኬ ሶ the first thing is lack of understanding ማርኬቱን ካለመረዳት ይመጣ ኦቨርትሬድ ማድረግ አለ ስፔሻሊ ይሄ ስንጀምር ምናምን አሁን ኦፍ ኮርስ አሁን እዚህ ካምፓችን ላይ ያላችሁ ሁላችሁም ቢጊነር ሌቭል ላይ አይደላችሁ እንግዲህ እኔም እንደደረሰኝ አንዳንድ ጥያቄዎች በጣም ሪሊ ጉድ ኤክስፒሪየንስ ካለው ትሬደር የመጡ ጥያቄዎች ናቸውና አንዳንድ ደግሞ ለምሳሌ ትሬዲንግ ላይ ገና የመጀመሪያችሁ የሆነ ለምሳሌ 1 ወር 2 ወር ያላችሁ ልጆች አላችሁና የናንተም ነው እንግዲህ አድሬስ ለማድረግ ያክል lack of understanding is the first issue when it comes to እንግዲህ ወደ ኦቨርትሬዲንግ ስንመጣ ይሄ ምንድነው ለምሳሌ the reason ዛሬ ትሬድ ያልወሰንበት ምክንያት is because we understood like በተወሰነ ማርኬቱ አርብ ላይ የነበረው ሲቹዌሽን ቴክኒካል ነገሮች ለምሳሌ ሬንጁ ካለቀ for example for me እንዳልኳችሁ I trade የካንድሎችን ሬንጅ አይደለ ስለዚህ የዛ ሞመንተም በደንብ ፕሪፈር ማደርግ ትሬደር ነኝ ሞመንተም ትሬደር ስለሆንኩኝ ማለት ነው ሶ ያ ሞመንተም የኔን ኤጅ አንደርስታንድ ከማድረግ የሚመጣ ቁጥብነት አለ ማለት ነው ስለዚህ ዛሬ አንድ ትሬድ ቦስ ሁለት ትሬድ ቦስ ለምሳሌ ጀስት ኢን ኬስ ያ ነገር ከዚህ በላይ መግባቴ ሪስኩ እኔ ላይ የሚጨምርበት ሲቹዌሽን ላይ ከሆነ እንግዲህ ያንን አቮይድ አደርገዋለሁ ማለት ነው ሶ ይሄ ማርኬቱንም አንደርስታንድ ከማድረግ እና ያው እንግዲህ ስሩ ታይም እየተማራችሁ እውቀታችሁ ሞር ቴክኒካል የሆነ እውቀታችሁም ደግሞ እየጨመረ በመጣ ቁጥር አቮይድ የምታደርጓቸው ትሬዶች አሉ ምክንያቱም ላይክ አት ፈርስት ትሬዲንግ ባይ ዘ ዌይ ሚስቴኮችን አቮይድ የማድረግ ጌም ነው ኦኬ ስለዚህ ልክ ስትጀምሩ አንድ ማት ስተት ነው ያላችሁ ሶስቱን ላይክ አቮይድ ማድረግ ጌም ነውና the more you know the more ቴክኒካል ነገሮች አንደርስታንድ ባረጋችሁ ቁጥር the more ኤጃችሁ ቢልድ በተደረገ ቁጥር አንደርስታንዲንጋችሁ about the market በጨመረ ቁጥር you avoid trades okay trading is mostly about avoiding trades አንዳንድ ባድ ኮንዲሽኖችን አቮይድ ማድረግ ባድ ቀኖችን ሎ ፕሮባብል ቀኖችን አቮይድ ማድረግ ነውና በዚህ አንደርስታንዲንግ ውስጥ የሚመጣ በዚህ መልኩ ቢሄቪየራችን አድጀስት የምናደርግባቸው ጊዜያቶች ይኖራሉ ማለት ነው ኦኬ so the second issue it's experience of course experience helps ምክንያቱም በትሬዲንግ እንትን ውስጥ ኦፍኮርስ አንደርስታንዲንጋችን እየጨመረ በመጣ ቁጥር ዜን ማርኬቱ ላይ ያለን ኤክስፒሪየንስ ኢን ተርምስ ኦፍ ቴክኒካል ብቻም ደግሞ ሳይሆን ኢን ተርምስ ኦፍ ማቹሪቲም ሊሆን ይችላል ማለት ነው ያንን ነገር አንደርስታንድ አድርጎ ራሳችንንም ደግሞ አንደርስታንድ ከማድረግ የሚመጣ ኤክስፒሪየንስ አለ ስለዚህ ያ ኤክስፒሪየንስ በበዛ ቁጥር ኦፍኮርስ ለምሳሌ 3-4 ዓመት ልምድ ያለው ሰውና ገና የመጀመሪያ 1-2-3 ወር ልምድ ያለው ሰው እነዚህ አይነት እንትኖች ላይ ሪቬንጅ ትሬዲንግ ኦቨር ትሬዲንግ ምናምን ብዙ አይታይም ማለት ነው ኤክስፒሪየንስ ሲኖር ስፔሻሊ ምክንያቱም ያ አንደርስታንዲንግ አለ ሌላኛውና ማጆሪቲው ኦፍ ዘ ታይም ኦቨር ትሬድ ስናደርግና ሪቬንጅ ትሬድ በምናደርግበት ጊዜ ትልቁ ኢሹ ኢትስ ዘ ሳይኮሎጂካል ኢሹ ማለት ነው ኦኬ ሶ ሳይኮሎጂካል ኢሹዎች ስንሄድ ብዙ ፋክተሮች አሉት ከሱ ስር ያሉ ምክንያቱም ሳይኮሎጂ ባይ ዘ በጣም ሰፊ ነው ጋይስ እኔ ቱ ዲስ ዴይ ኦፍ ኮርስ ትሬዲንግ ላይ ስቲል በክሪፕቶም ሆነ በፎሬክስም ሆነ ላይክ ኢን ዘ ፋይናንሻል ማርኬት ኢን ጀነራል በጣም ረጅም ባይባልም ግን ኦልሞስት 6 years ትልቅ ነው ይመስለኛል እንደኔ እንግዲህ ኦፍ ኮርስ ከኔ በላይ በጣም ረጅም ዓመት ያሉ ምናምን ነገር አሉ ግን 6 years ፉል ታይም ደግሞ ኦልሞስት 3 years ፉል ታይም
3 or 2 years I think 3 years full time መሰለኝ so በዛ ደረጃ ውስጥ እንግዲህ በምገባበት ጊዜ ሳይኮሎጂካሊ ኤቭሪዴይ ቴስት ትደረጋላችሁ ሳይኮሎጂካል ነገሮች ላይ ማለት ነው ግን ስሩ ኤክስፒሪየንስ ያ ነገር ቶለራንሳችሁ ነው እየጨመረ ይመጣው እንመለስባቸዋለን እነዚህ ነገሮች አሁን ከቶፒኩ ላለመውጣት ያክል ወደ ሳይኮሎጂ ሌቭል ስንገባ ወይን ኦቨርትሬድ የምታደርጉባቸው ሳይኮሎጂካል ኢሹዎች ምንድናቸው ፈርስት ኤንድ ፎርሞስት ኢትስ ግሪድ ሶ ለምሳሌ ግሪድ ማለት ያው ቤሲካሊ ዩ ዋንት ሞር አይደል ለምሳሌ የሆነ ትሬድ ወሰዳችሁ ዩ ዋንት ቴክ አናዘር ዋን ለምን ዩ ዋንት ሜክ መኒ አይደል የሆነ ትሬድ ገባችሁ ፕሮፊት ዛሬ ካገኛችሁ በኋላም ፕሮፊት ያምራችኋል ለምሳሌ የሆነ ያህል ብር ከሰራም በኋላም አጌን ያምረናል ስለዚህ ኦቨርትሬድ የምናደርግበት አንደኛው ምክንያት ኢትስ ግሪድ ሶ ይሄንን ሃው ዊ ሶልቭ ኢት በዛው እያያስኩላችሁ ልሂድና is outcome based የሆነ አስተሳሰብ አለመኖር ነው primarily ማለት ነው of course we are here to make money trading ዞሮ ገንዘብ ለመስራት ነው primarily ጎሉ ማለት ነው ግን በጣም surprisingly ገንዘብ ላይ ብቻ ያተኮርን ገንዘብ መስራት የማንችልበት ደግሞ ኢንዱስትሪ ነው ማለት ነውና በተቻለ መጠን አውትካሙን ኬር ማድረግ አይጠበቅብንም whether ያ ትሬድ ከገባን 3 አውትካም ሊኖረው ይችላል ለምሳሌ ወይ ይወጣል ቴክ ፕሮፊት እንወስዳለን ወይም ደግሞ ይወርዳል ስቶፕ ሎስ እንወስዳለን ኦር ደግሞ ብሬክ ኢቭን ሊያደርገን ይችላል ከወጣ በኋላ ጀስት ሙቭ ካደረገን እንትናችን ማለት ስለዚህ እንደዚህ አይነት አውትካም ነው አይደል ያለው ስለዚህ ሶስቱም አውትካም ይምጣ ግን እኛ ኬር ማናደርግ ከሆነ ኦኬ ሳይኮሎጂካሊ ይሄንን ሞር የሚለውን ወይም ግሪዳችንን ኮንትሮል ለማድረግ ይቀለናል ኦፍ ኮርስ አሁን the way trading is marketed እና የተለያዩ ነገሮች ይሄንን እንደጀማሪ አገኝ ኤክስፒሪየንስ ሲኖራችሁ ኢትስ you know like processing ፈንጅ ነገር እንደሆነ አንደርስታንድ ታደርጋላችሁ ግን እንደጀማሪ ግን ሲሆን you want to make money አሁን ላይ ያ ነገር መሆን አለበት አሁን ላይ have to make profit በሚለው assumption ስንገባ we overtrade ማለት ነው so ያንን እንዳልኳችሁ ሶልቭ የምናደርገው is just to put a goal ስለዚህ ጎሉ is process based መሆን አለበት ያ process based okay ዛሬ I am trying my best to find good setups እና ለነዛ good setups ብቻ ነው ሪስኬን አሎኬት ማድረገው ያቺ ሪስክ ኦሬዲ ፕሪካልኩሌትድ የሆነች ዲፋይንድ የሆነች ሪስክ አለችኝ የሪስክ እቅድ አለችኝ ሶ ያቺን ሪስክ እቅድ ኤክስኪዩት ማድረግባት አንድ የሆነች ማያት ነገር ስትፈጠር ነው ሶ በዛ ፕላን መሰረት ነው የሚሄደው ስትሉ እንግዲህ ያንን ኤክስኪዩት ካደረጋችሁ በኋላ whether the outcome is stop loss whether the outcome is take profit ያው of course like take profit ቢሆን እንመርጣለን ነገር ቢሆን ማለት ግን ያንን outcome just expect ካለ ማድረግና just focusing on the process of finding those trades ግሪዱን በጣም ያቀለዋል ማለት ነው then once እንግዲህ ኤክስፒሪየንስ ቢልድ ሲያደርግ ደግሞ እዛ ላይ you learn to walk away አንዳንዴ ፕሮፊት ከወሰድን በኋላ we want another profit ሌላም ገንዘብ መስራት እንፈልጋለን ምናምን ማለት ነውና ይሄ ስሩ ታይምን ደግሞ የመጣ ስሩ ታይም ሶልቭ የምታደርጉት ኢሹ ነው ግሪድ ማለት ነው ያው whether ራሳችሁ አድጀስት አድርጋችሁ ትጀምራላችሁ ኦር ደግሞ ያው ማርኬቱ አድጀስት ያስደርጋችኋል ምክንያቱም sometimes ያው ፔንፉል የሆነ ትምህርት ከሆነ አንዳንዴ በራሳችን ስተት ተሳስተን ደግሞ መማር የምንፈልገው ሰዎች ልንኖር እንችላለን አሁን ለኔ እንደዚህ አይነት ኤክስፒሪየንስ ነበር which is I learned the hard way እና በዛው ደግሞ ስትማሩ ሞር ጠጠር ያለ ትምህርት ይሆናል ኦኬ አላደለ ኦቨርትሬድ አድርጋችሁ ላይክ ማድረግ በቃ ኦልሞስት ሜክ ያደረጋችሁን ፕሮፊት ለማርኬቱ መልሳችሁ ሰጣችሁ ወጋዊ ስታደርጉ ያ ኢትስ ፔንፉል ስለዚህ ከዛ ፔንፉል ኤክስፒሪየንስ ማይንዳችን ይማርና ኦኬ I don't want to do this again ወደሚለው እንገባለን ማለት ነው ኢቨንቹአሊ በዛ መልኩም ደግሞ አድጀስት ልናደርግ የምንችላቸው አሉ ግን ደግሞ ፕሪሃንድ ሩሎችን አውጥተን ትሬዲንግ ፕላን ሩሎችን አውጥተን በዛው ሶልቭ ልናደርገው እንችላለን ማለት ነው ኦኬ ሌላኛው ሪቬንጅ ትሬዲንግ በተመለከተ ነው ራይት ስለዚህ ሪቬንጅ ትሬዲንግ ይሄ ጀስት እልህ መጋባት ነው ከማርኬቱ ጋር ለምሳሌ የሆነ ትሬድ ገባን ሎስ ኦከር አደረገ እልህ መጋባት ነው ድጋሚ ለማግኘት እንገባለን ማለት ነውና one of the most እንግዲህ የብዙ አካውንቶች እና የብዙ ብር ሰለባ የሆነው እንትን ይሄ ነው ሪቬንጅ ትሬዲንግ እና ለረጅም ጊዜ የሚገርማችሁ ያው ሲጀምሩ
እነዚህ ሜንሽን የምናደርጋቸው ነገሮች የምናልፍባቸው ፓዞች ናቸው። ኦኬ አዘ ትሬደር ላይክ ወደ ትሬዲንግ ስንመጣ የሚያስፈልገን አስተሳሰብ አለ እና ኖርማሊ ደግሞ አውት ዴር ኢን ወርልድ ደግሞ ሰርቫይቭ የምናደርግበት አስተሳሰብ አለ እና በዛ አስተሳሰብ ስለሆነ ትሬዲንግ የምንጀምረው እነዚህ ነገሮች ኤክስፒሪየንስ ያላደረገ ትሬደር አታገኙም። ኦኬ ዳትስ ዋይ እኔም ምን ያህል ሪሌተብል የሆነ ነገር እንደሆነ አውቃለሁኝ እና ነገር ግን ሉኪንግ ባክ ሪቬንጅ ትሬድ አረጌ በነበረበት ጊዜ ላይ ስፔሻሊ ስጀምር አካባቢ ኢት ዋዝ ሞስትሊ አንደርስታንድ አላረኩትም ነበር አባውት ዳት ቢሄቪየር ዋይ አም አይ ሪቬንጅ ትሬዲንግ ለምንድን ነው ድጋሚ ግባ የሚለኝ ምናምን የሚለውን በደንብ ዳይሴክት ሳደርግ እና የተለያዩ ሳይኮሎጂካል መጽሐፎች እና የተለያዩ ትሬነሮች አሉ። ከዛ ውስጥ መካከል ዩ ማይት ኖ ደም ማርክ ደግለስ ትሬዲንግ ኢን ዞን የጻፈው ሰውዬ እና ራንዲ ሃውልም የሚባል አለ። ማይ ፌቨሬት ብዙ የእሱን ሳይኮሎጂካል ላይ የረዱኝ ነገሮች አሉ የሱ ማለት ነው። ስራውት ደ ቡት ካምፕ ሼር ማድረጋቸው የተለያዩ ነገሮች ይኖራሉ የእሱንም ሪሶርሶች ማለት ነው። ሶ ቤዚካሊ ዩ ኒድ ቱ አንደርስታንድ ዩርሰልፍ እና ለሪቬንጅ ትሬዲንግ ለእኔ ሪቬንጅ ትሬድ አረግ የነበረው ኢዝ ቢካዝ አይ ዲድንት ዋንት አክሰፕት ሎስ። ሶ ሎስ ማለት በቃ እልህ ነው። ላይክ ዋይ ውድ አይ ሉዝ? ምክንያቱም እኔ አሁን ለምሳሌ ፐርሰናሊ አም ቬሪ ኮምፒቲቲቭ እና ስፔሻሊ ኮምፒቲቲቭ ከሆነ ላይክ እንትን ለምሳሌ የሆነ የስፖርት ኮምፒቲሽን ላይ ያላችሁ ሰዎች ከሆናችሁ ኦር እንደዚህ አይነት ሜንታሊቲ ያላችሁ ሰዎች ከሆናችሁ ወደ ትሬዲንግ ያንን አስተሳሰብ ይዛችሁ ስትመጡ እልህ ነው በቃ ላይክ እልህኛ ሰው ትሆናላችሁ ማለት ነው እና በቃ መክሰር እንደ ሎስ ነው በቃ የምታዩት። እኔ አይ ሃቭ ቱ ቢ ራይት የሚለው ነገር which is እኛ ገብተን ከገባን በኋላ ማርኬቱ በፈለግነው አቅጣጫ መሄድ ነው ዳትስ ራይት ብለን የምናስበው። ዴን አጌን ደግሞ ማርኬቱ እኛ ባልፈለግነው አቅጣጫ ሲሄድ ወይም ስቶፕ ሎስ ሂት ስናደርግ ያ ኢትስ ሎስ ብለን ካውንት ስለምናደርገው ያንን ሎስ ወይም ያንን ልክ አለመሆን የሚለው ነገር አክሰፕት ማድረግ ጭራሽ አንፈልግም ማለት ነው። ራይት። ስለዚህ ዊ ትራይ ቱ ጎ ባክ ኢን እና በእልህ ያንን ነገር ለማስመለስ እንገባለን ማለት ነው። ትሪኪ ፓርት ኢዝ ጋይስ በዚህ አይነት ሜንታል ኮንዲሽን ላይ ሆነን ማለት ነው ሞስት ኦፍ ዮር ትሬድስ ወደኋላ ሪፍሌክት ብታደረጉ ሜይ ቢ እነራ ያለኔት ምናምን ያላቸው ኤክስፒሪንስ ልናገር ይችላሉ እና በዚህ ሜንታሊቲ ሆናቸው የገባቸው ትሬዶች እኔ የታክ ትሬድ አጋጥሞኝ አያውቅም ኦነስትሊ በዛ ጊዜ ማለት ነው። ሪቬንጅ ትሬድ ላይ ትዝ ይላል እንደዚህ ያለ ኤክስፒሪንስ እንዴት ነበር ሪቬንጅ ትሬድ ላይ? እንኳን ሊሳካ ቀርለ እኔ ጋር ተመልሼ ሁላ እኔ ነበርኩኝ የወሰድኩት ማነው ክሊክ ያደረገው ሙላ እና ኦልሞስት በቃ ማጆሪቲ ኦፍ ዘ ታይም 100% ኦፍ ዘ ታይም ማለት ይቻላል በዛ ሪቬንጅ ትሬድ ለማስመለስ ብላችሁ ለተጋብታችሁ የምትገቡት ትሬድ እኔ አስመልሶ አያውቅም። እኔ በጣም የሚገርመኝ ነገር እሱ ነው እና ያከስራል። አዎ ኢትስ ሞር የሰራውን የምታጣው ከዛ በኋላ ያ ሉፕ ይጀምራል ማለት ያንንም ደግሞ ማስመለስ ከዛ ጸሎት ይመጣል። እኔ ማትረፍ ከሚለው ምን ይመጣል እችን ብቻ ብሬክ ኢቭን አድርግልኝ ወደሚለው እንትን ይመጣል ማለት ነው አይደል? ሶ በቃችን ብሬክ ኢቭን ሲወጣ በቃ ጸሎት ትጀምራለህ። በቃችን ብሬክ ኢቭን ብቻ ላይ ሁለተኛ አልገባም ሌላ ያው ብሬክ ኢቭን ላይ እኮ አትወጣውም። ከዛ በኋላ እኮ አትወጣውም። ከዛ ብሬክ ኢቭን ላይ ሲደርስ ትንሽ ፕሮፊት ትጠብቃለህ ማለት ነው። ሶ እነዚህ ነገሮች ዋትስ ቢሃይንድ ኢት ብለን ስናጠናው ፐርሰናሊ ትሬዲንግ እኔ ያየሁት ነገር ያው ብዙ ሰዎችን ሜንተር አድርጌያለሁኝ፣ ብዙ ሰዎችን አይቻለሁ ሲያድጉ በትሬዲንግ ውስጥ ምናምን። ግን ሁሉም ሰው ሳይኮሎጂካሊ ትሬድን የተቀበለበት መንገድ ኢትስ ዲፍረንት እና በጣም ሰርፕራይዝ አድርጎ በጣም ኢንትረስቲንግ ሆኖ ያየሁት ነገር እሱ ነው። ለምሳሌ ለእኔ የነበረው ሳይኮሎጂካል ፕሮብለም ኢንተርምስ ኦፍ ለምሳሌ ዋይ ለምንድን ነው ሎስ አክሰፕት ማድረግ የማትችለው ያልፈለግከው ብላችሁ ለምሳሌ እኔ ወደኋላ ሂጂ ሪፍሌክት ሳደርገው ኢት ዋዝ ቢኮዝ ኦፍ አይ ዋዝ ቬሪ ኮምፒቲቲቭ እና ሎስ መውሰድ ወይም ደግሞ ልክ አለመሆን ማለት እንደ ሎስ ቆጥሬው ስለነበረ ማለት ነው። አይ ዋንት ቱ ጌት ሰምቲንግ ባክ ሶ ዳት ይሆናል አም ዊኒንግ የሚለው ፊሊንግ ውስጥ እንዲኖር ማለት ነው። ሶ ለእኔ የነበረኝ ሪፍሌክሽን ይሄ ነበረ። ሶ አሁን እንደዚህ አይነት ፐርሶናሊቲ ለምሳሌ ያላችሁ ሰዎች ከሆናችሁ ዩ ካን ጎ ባክ
ask yourself like ለምንድን ነው እዚህ ጋር ኦቨርትሬድ አድርጌ በድጋሚ የምገባውና why I am like too hard for me to just take that loss and go የሚለው ነገር ላይ ሪፍሌክት ስታደርጉ it's majority of the time በቃ የልህ ጉዳይ ነው ማለት ነው አይደል? ሶ ለሌላ ሰው ደግሞ ያንን ሎስ አክሰፕት ማድረግ የከበደው ለምሳሌ ሌትስ ሴይ ሜቢ ያ ገንዘብ ቱ ኢምፖርታንት ሆኖበት ሊሆን ይችላል ፎር ኤግዛምፕል ሶ እኔ I cannot lose this money ለምሳሌ የሚል አይነት ሜንታሊቲ ላይ ሰው ካለ you want to get back at it ገብቷችኋል? ለምሳሌ you cannot accept that loss ማለት ነው። ሶ ሰው ሪቬንጅ ትሬድ ሲያደርግ ስፔሻሊ ሪቬንጅ ትሬዲንግ ገቡ ከምን አይነት ፐርስፔክቲቭ ከምን አይነት ሳይኮሎጂካል ባክግራውንድ ተነስታችሁ ነው ያቺ ቢሄቪየር የመጣችሁ ለምሳሌ ብለን ስናይ እሱ ኢንዲፔንደንትሊ ፎከስ አድርገን ወደ ውስጥ ራሳችንን ሪፍሌክት አድርገን የምናየው ነገር መሆን አለበት ማለት ነው። ኦኬ ሶ ኢትስ ኔቨር ዘ ሴም ግን የሚረዷችሁ የተለያዩ ሪሶርሶች ይኖራሉ ስፔሻሊ እኔን የጠቀሙኝ ቱ ሪፍሌክት ዲስ እንትን there are some videos like freely on YouTube ያሉ and of course አንዳንድም ደግሞ የሆነ ፔድ የሆኑ ሜንተርሺፖች ምናምን ይኖራሉ for anyone interested እኔ በተወሰነ እንደዛ የሞከርኩትም ጊዜ ስለነበረ ማለት ነው። ምክንያቱም like I wanted to know like what is wrong in my head like ለምንድን ነው ይሄንን the same mistake የምሳሳተው የሚለው ነገር ላይ በደንብ ኮንሰልት እንዲያደርገኝ ራሱ የከፈልኩት like psychologist ራሱ ነበር in the trading space ማለት ነው። so anyways ግን ያው ኢንትረስቲንግ የሆኑ ኤክስፒሪየንሶች ናቸው። ስለዚህ ወደፊትም እነሱን ሼር አደርጋቸዋለሁ። so when it comes to revenge trading is mostly because of not accepting losses. How do we fix this? First understand why are you ይሆናል አይደለ ያንን ቢሄቪየር የምታደርጉበት ምንድነው like personal ምክንያት is it because like the capital is too sensitive for you ወይም ደግሞ የእልህ ጉዳይ ነው you just want to win so እነሱን ነገሮች ካወቃችሁ በኋላ ለዛ ምላሽ የሆነ ነገር ነው የምታዘጋጁት ማለት ነው። አሁን ለምሳሌ for me እንዳልኳችሁ እልህ ነበር I was okay to lose the money ግን እልህኛ ነኝ like which is የሆነ ትሬድ ከተሳሳትኩኝ I want to feel right and like I want to feel like የሆነ እንዳሸነፍኩ ያህል ማለት ነው። ስለዚህ በምን ቀየርኩት እሱን ኦኬ ማሸነፍና or loss ማሸነፍና መሸነፍ የሚለውን ዴፊኒሽን በቃ ለራሴ በደንብ ሪማይንድ እያደረግኩኝ ነው የቀየርኩት which helped me a lot like በጣም ከምነግራችሁ በላይ። ስለዚህ basically ለኔ ማሸነፍ ማለት ኦኬ ፕላን አለኝ ሶ በዛ ፕላን መሰረት ኤክስኪዩት ያደረግኩት ትሬድ ከሆነ በቃ I won that day ብዬ ነው የማስበው እና በተደጋጋሚ ጊዜ like you can actually train your mind አይደል? አንድ ነገር ለምሳሌ ጥሩ ነገር ስታደርጉት ያንን ነገር ለራሳችሁ ማበረታታት ምናምን ነገር ያንን ነገር like በቃ ስደጋግሙት behavior ይቀየራል እና about habits actually የተለያዩ መጽሐፎች አሉ how you can actually build a new habit. so basically ያንን ማይንድሴት በተወሰነ shift ሳደርገው ኦኬ ለኔ ማሸነፍ ማለት finding good trades በፕላን መሰረት ኤክስኪዩት ማድረግ አፕላይ ማድረግ የምፈልገውን ሪስክ ማኔጅመንት አፕላይ ማድረግ ያ ቀን እንደዛ አፕላይ አድርጌ ትሬዱ ሎስ ቢመጣ ወይም ደግሞ ትሬዱ እኔ ባልኩበት አቅጣጫ ካልመጣ በቃ that's it it's okay ምክንያቱም I won the day like ምክንያቱም ታርጌት የማደርገው ከማርኬቱ ጋር ያለኝን ፉክክር አይደለም ፉክክሩ በቃ ወደ ራሴ ያዞርኩትና ኦኬ you won ከማጋ ራሴን አሸነፍኩኝ በሚለው ነው የቀየርኩት ማለት ነው። እነዛን ነገሮች ያላደረኩባቸው ጊዜያቶች ላይ ግን በቃ I lost like even if I make money on that trade on a really bad trade on a really bad decision you can make money it doesn't matter like ያ ገንዘብ ስለሰራችሁ ትክክል ሰራን ማለት አይደለም። ኦኬ ስለዚህ ጥሩ ነገር ገንዘብ ሜክ አድርገን ምናምን ነገር አንዳንዴ ለምሳሌ on a bad decision you can make money አሁን ትሬዲንግ ላይ የሚሸውደው ፓርት እሱ ነው። so what's winning what's losing የሚለውን ነገር ሪዲፋይን ማድረጌ በጣም was very helpful ማለት ነው። ሶ ያንን ነገር ለምሳሌ ወስዳችሁ እናንተም ልትጠቀሙ ትችላላችሁ። ሌላኛው ኦቨር ትሬዲንግ በጣም ኤክስፖዝ የሚያደርገን ለዛ ነገር is boredom። ይሄ በጣም አንደርሬትድ የሆነ ቶፒክ ነው ግን መድብርት በራሱ ኦቨር ትሬድ እንድናደርግ ያደርገናል ማለት ነው። አላስፈላጊ ትሬድ እንድንወስድ ያደርገናል። ለምሳሌ for example let's say if you're sitting on your phone ሌላ ምንም ነገር የምትሰሩ ነገር ከሆነ ቻርት ላይ የምትገቡት if you're seeing like የሆነ ሴትአፕ ካለ በቃ ያን ሴትአፕ
ትጠብቃላችሁ አለርት ታስቀምጣላችሁ then ያ አለርት ክሊክ አድርግ ሜቢ ለምሳሌ አት ዘ ሌቭል አታርጉ ይችላችሁ ቀድማችሁ እንድትዘጋጁ ትንሽ ለምሳሌ እናንተ ባይ ፖዚሽን የምትጠቀሙ ኤክስፔክት የምታደርጉ ከሆነ ወደዛ ሌቭል ሲመጣላችሁ ባይንግ ኮንሲደር የምታደርጉበት ሌቭል ላይ ሲመጣላችሁ ቀድማችሁ አለርት አስቀምጣችሁ ላይክ ያ ሂት ሲያደርግ ወደ ቻርታችሁ መግባት ሊሆን ይችላል ማለት ነው። ነገር ግን ዝም ብለን ፎር ዘ ሴክ ኦፍ ሲይንግ ቻርትስ ቁጭ ብለን ለምሳሌ የምናይ ከሆነ እየተማርን ካልሆነ ባክቴስት እያደረግን ካልሆነ ዝም ብለን ቻርቱ ላይ ገብተን ኤምቲ5 ላይ ገብተን ምናምን ከሆነ ቦርድ የሆነብን ስቴት ላይ ወደ ምን ዞረናል? ወደዚህ ማርኬት ዞረናል ማለት ነው። ሶ እዛ ጋር ያ ፊሊንግ ይመጣል ላይክ ዩ ጀስት ዋንት ዶፓሚን ረሽ ማለት ነው ቤዚካሊ። ሶ ወደ ትሬድ ግባ የሚለው ፐርሰናሊቲ ያችላል ውስጣችሁ ላይክ ጋምብለር ፐርሰናሊቲ ያለን ሁላችንም ራይት ዜን ያ ኮንትሮል ልናደርገው ማንችለው ፐርሰናሊቲ ሩም ሰጠን ኦኬ ላይክ ሞር ኦቨርቴክ ሊያደርግበት የሚችልበት ኢንቫይሮንመንት ነው። ስለዚህ ቦርድ ሆነን ቻርት ስንከፍት ቦርድ ሆነን ለምሳሌ ወደ ኤምቲ5 ላይ ገብተን ምናምን ስናደርግ ማለት ነው እና ይሄ ወደ ኦቨር ትሬዲንግ ያደርጋል። ይሄ ሉፕ ነው። ኦቨር ትሬድ ስናደርግ ዊ ዋን ሪቨንጅ ማስመለስ እንፈልጋለን፣ መሸነፍ አንፈልግም። ይሄ ኢት ኮንቲኒውስ ኢን ዘ ሳይክል ማለት ነው። ኦኬ ሶ ይሄ ራሱ ኢትስ አ ቢግ ነገር። ስለዚህ ዲስትራክት ዩርሰልፍ። ለምሳሌ ለዚህ ሶሉሽኑ ምንድነው? ለምሳሌ በቃ ዛሬ ጨረሳችሁ። አሁን ለምሳሌ አንዳንዴ ለንደን ሴሽን ላይ የምንጨርስበት ጊዜ ይኖራል። አሁን ጠዋት ተነስተን ጠዋት ላይ በጣም ጥሩ ትሬድ ከሰጠን ለንደን ላይ በቃ ዳትስ ኢት ፎር ዳት ዴይ ምንም የምንሰራው ነገር የለ። አንድ ጥሩ ትሬድ ከተገኘ በጣም ጥሩ አራር ያለው ምናምን ሬስት ኦፍ ደ ዴይ ቁጭ ብለን ቻርት ላይ የምንል ከሆነ የወሰድነውን ፕሮፊት መልሶ ወደ ማርኬቱ መክተት ነው። ኦኬ ሶ ያ እንዳይሆን ግን ጎ አውት። ለምሳሌ የሆነ ነገር ወይ ሌላ ስራ ካላችሁ እዛ ላይ ፎከሳችሁን ማዞር ምናምን ነገር ሞር ሄልፕፉል ይሆናል ማለት ነው። ምክንያቱም ኢንዳት ቦርድ ስቴት ስትሆኑ ያ ምክንያቱም ትሬዲንግ ካን ቢ በጣም ሃይ ኢንቴንሲቭ የሆነ ነገር ነው እና ኢት ካን ቢ በጣም ዶፓሚን ስላለው ወደዛ ቴንድ እናደርጋለን ማለት ነው። ስለዚህ ያንን ማኔጅ የምናደርግበት ሚንስ እንፈልጋለን። ፎር ሚ አይ ዲስትራክት ማይሰልፍ ሌሎች ነገሮችን በማድረግ ሊሆን ይችላል። አይ ትራይ ቱ ጎ አውት ኦር ደግሞ ለምሳሌ ጂም ሊሆን ይችላል የመሳሰሉ ነገሮች። ስለዚህ ያ ስቴት ኦፍ ማይንድ እቺ ቦርደም የምትባለው ስቴት ኦፍ ማይንድ እንዳትኖር እና በዛ ሜንታሊቲ ላይ ትሬድ ኤክስኪዩት ማድረግ አልፈልግም። ምክንያቱም እዛ ኮንዲሽን ላይ የሚኖረው ሰውዬ ሂዝ ኖት አ ጉድ ትሬደር። በዛ ቦርደም ስቴት ላይ ሆነን ያለው ፐርሶናሊቲ ገብቷቸዋል። ኢዝ ናት አ ጉድ ትሬደር። ጥሩ ዲሲሽን ሊፈጽም አይችልም ማለት ነው። ስለዚህ ሜንታሊቲያችን አዝማች አስ ፖስብል ሻርፕ ሆነን እንድንመጣ ቦርድ ማንሆንባቸው ሲቹዌሽኖች ላይ ኦር ደግሞ ያንን ማኔጅ የምናደርግበት ሚንስ ያው እናዘጋጃለን ማለት ነው። እነዚህን ያው ሳይኮሎጂ ሰፊ ነው፣ ስቴፕ ባይ ስቴፕ እንሄድበታለን። ሶ አይ ቲንክ በደንብ ኤክስፕሌን አድርጌያለሁ ብዬ አስባለሁ። የቀረ ነገር ካለ ደግሞ እስቲ ኔት አንተ የሚያየው ነገር ካለ ክድ ሼር። ያው አይ ሞስት ኦፍ ኢት ብለዋል፣ በደንብ ኤክስፕሌን አድርገዋል። እና ያው ትሬዲንግ ላይ ሳይኮሎጂ በጣም ሰፊ ነገር ነው። እኛም በሰዓቱ እንትን ባልንበት ሰዓትም በተማርንበትም ያኔ አንተም በደንብ ኢመርሲቭ በሆነ ወይ ባሳየንም ሰዓት በጣም ቫስት የሆነ ነገር ነው። ከብዙ ነገር ጋር በጣም ሪፍሌክት ማድረግ እንደሚያስፈልግ ስለ መኒ ያለን አመለካከት ሰውን ብዙ ነገር ነው፣ ቫስት ነው እና ኤክስፕሎር መደረግ ይፈልጋል። እኔ ፐርሰናሊ ይሄ ነገር ላይ የነበረኝ ኢንጌጅመንት ሞር እንደውም ከሪቬንጅ ትሬድ ይልቅ ትንሽ ፊር ላይ ነበረ። እኔ በተወሰነ እንትን የነበረብኝ ፊር ኦፍ ሉዚንግ መኒ ኤንድ ፊር ኦፍ ሉዚንግ ፕሮፊት ነበር እኔን ትንሽ ቻሌንጅ አድርጎኝ የነበሩት በጀመርኩበት ታይም ላይ። ያው እሱም ደግሞ ልክ እንዳልከው እኔም ሪፍሌክት ባደረኩበት ሰዓት ያየሁበት ምክንያት ምንድን ነው? አት ዘ ቢጊኒንግ የነበረን ፊክስድ አማውንት ኦፍ መኒ አምጥቶ ያንን ነገር ይዞ ለመጀመር ስለነበር አስበ የነበረው ራደር ዳን ሌላ ካለ ስራ ላይ እያመጡ ኢንጀክት እያደረኩ አገር መኒ ያቺ ከጠፋች ያው ሻው ነው በገባ እንደዛ ስለነበረ ያቺ መኒ ላለማጣት በሚል ትንሽ ፊር ጋር ኢንጌጅ ያደረኩት ነበር። ግን ይሄን ነገር ለማስተካከል ትልቅ የረዳኝ ያው ሞስት ኤንድ ትልቁ ክሬዲት ያንተ ነው። ከዚህ ትልቁን የሆነውን የሳይኮሎጂካል ቲፖች ሰጠን፣ ብዙ ነገሮችን እንትን ያደርገን አንተ ነህ እና ትሬዲንግ ፕላን ማውጣቴ ነው እንትን ያደረገኝ እኔን በጣም ሶሊድ የሆነ ቼንጅ እንዳደረገ ያደረገኝ።
ከዛ ደግሞ ትሬዲንግ ሳይኮሎጂ ላይ የአይደንቲቲ ኤንድ ፕሮሰስ ቤዝድ የሆነን ሜንታሊቲ ቢልድ እንዳደረግ ከፒኤንኤል ዲታች አደረግኩኝ። ፒኤንኤልን ዲታች አድርጎ ከፒኤንኤል ዲታችድ ሆኖ ትሬድ ማድረግ ትልቅ ኢምፓክት አለው። በቃ ፕሮሰስ ቤዝድ እና አይደንቲቲ ቤዝድ የሆነን ትሬድ ነበር ፎከስ ማድረግ ሲጀምር እያየሁት ላይ ክራሴ ላይ ብዙ ለውጥ አይቼ በጣም ትሬዲንግ ላይ ያለ ኢንጌጅመንት እንዲለወጥ ያደረገው እሱ ነው። በተወሰነ ላይክ ትሬዲንግ አይደንቲቲን ክሬት ሲደረግ ስለ ራስ የሚደረጉ አፍርሜሽኖች አሉ። ላይክ ትሬድ አይደንቲቲ እንትን ስትል ማይንድህን ቼንጅ እንዲያደርግ ጥሩ አስተሳሰብ እንዲኖር የሚያደርግ እንትኖች አሉ ስለ ራስ የምጽፋቸው እና እነዛ የጻፍኳቸው አሉ። ያው ሜቢ አስፈላጊ ከሆነ እኔ እነዛን ብዬ ራሴን ስለምስለው አይነት አክት መሆን ያለብኝ ወይ ደግሞ መሆን የምፈልገውን አይነት ትሬደር ለመሆን የማስበውን አፍርሜሽን የጻፍኩትን ሼር አደርጋቸው ይችላሉ። በዛ ፎርማት መሰረት ተደርጎ ራሳቸው ስለ ራሳቸው ሊሆኑ የሚፈልጉትን በመጻፍ እሱን ስቲክ ቱ ዩር ሞኒተር ከዛ ኤቭሪ ታይም ዩ ሲት ኦር ኤቭሪ ሴሽን ዩር አባውት ቱ ትሬድ እሱን ነገር በማየት በጣም ብዙ ነገሮችን ከሳይኮሎጂካል ነገር ጋር ሄልፕ ያደርጋል ብዬ አስባለሁ። በጣም ኢምፖርታንት ያ ገና ላይክ ለአብረሽ እዚሁ ዲስከሽን እንዲሆንልክ እና እንደጨምርልክ ያክል ያንተው ለምሳሌ ያልካት ትሬት አለች የኮምፒቲቲቭነስ ያልከው ማለት ነው። አይ ቲንክ ብዙ ሰው የሚቸገረው በዛ ነው ላይክ ኢንክሉዲንግ ሚ ያው ልጅ ከሆንክ ስታድግ በጣም ኮምፒቲቲቭ ነህ ምናምን ነገር ግን ከዛ ላይ ደግሞ እንደገና ደግሞ አንድ ራሴ ላይ የነበረው ቶክሲክ ትሬት ነበረ which is ትዕግስት ማጣት። በጣም ፋስት ፔስድ ነኝ በጣም እና ፋስት ፔስድ መሆን ትሬዲንግ ላይ ትንሽ አስቸጋሪ ነው። you know ሪዛልት ወዲያው ትፈልጋለህ፣ በአንተ ወይ ካልሆነ ትበሳጫለህ፣ ብር ወዲያው ትፈልጋለህ፣ ለውጥ ወዲያው ትፈልጋለህ ምናምን ነገርና እኔ ላይክ took me a while እሱን ለማስተካከል እና አትሊስት አንደርስታንድ ለማድረግ በጣም ረጅም ጊዜ ነው የፈጀብኝና ላይክ በብዙ መንገድ የእሱን ነገር የተረዳሁት መጨረሻ ላይ ኢትስ somehow ባክግራውንድ እና ትራውማ የሚባል ነገር አለ አይደል? ቻይልድሁድ ትራውማ or ደግሞ የሆነ ኢንቫይሮንመንታል ትራውማ ሊሆን ይችላል፣ ያደግበት የሆነ ኢንቫይሮንመንት ሊሆን ይችላል። አይ ዶንት ኖ ብቻ it really matters trading ላይ people might not think it does matter ግን እኔ ትሬዲንግ እንደ ትሬዲንግ ምንደበር የሚባለው እንደሆነ ማባባሉ the easiest way the hardest way to make easy money ነው የሚባለው አይደል? ትሬዲንግ ያ እና it seems easy ግን በጣም ጭንቅላት የሚፈትን ወደ ኋላ ተመልሰ ህይወትን እንድትገመግም የሚያደርግ ቤዚክሊ ወታደር እንደመሆን ነው የምቆጥረው። በጣም ዲሲፕሊን መሆን አለብህ ላይፍ ላይ ምናምን ነገር ያሉብን ነገሮች ማስተካከል አለብህ ህይወትክ ላይ። ከዛ ደግሞ ወደ ኋላ ተመልሰ ደግሞ ሂል ማድረግ ያለብህ ነገር ካለ ሂል ማድረግ አለብህ። ምክንያቱም ቀጥታ የምትጣላው ከራስህ ጋር ነው። ምክንያቱም ማርኬቱ ሰው አይደለም ቤዚክሊ አለቃ አይደለም ምን አይደለ የተቀመጠ ነገር ስለሆነ ይጣላ ያለው ዴይሊ ከራስህ ጋር እስከሆነ ድረስ መጀመሪያ ደረጃ ለኔ ትሬዲንግ ከተቸገርክ ሳይኮሎጂካሊ ቁጭ ብለህ you have to identify your problem እና ያንን ፕሮብለም ከስር መሰረቱ እንዴት ነው በደንብ ፊክስ ካላረከው ያ ኢሹ ሪከሪንግ ነው የሚሆንብህ። ሁለተኛ ደግሞ ይሄ ቦርደም ያልካት ነገር አብሽ ጊልት ያመጣል። ባይ ዘ ዌይ አይ ቲንክ ብዙ ሰው እዚህ ጋር የሚስማማበት ነገር ይመስለኛል። if you're not successful trader እኔ የሆነ ሳሌ በጣም ቦዘር ያደረገኝ ስለነበር ነው። አይ ቲንክ ዛክ አውርቼክ ነበር አንተንም እኮ በጣም ቦዘር ያደረገኝ ነበር። ምክንያቱም you're not እንዴት ነው የፈለግከው ቦታ እስካልደረስክ ድረስ ትሬዲንግ በጣም it's like a short time ነገር ነው የሚፈልገው ብዙ ጊዜ ሜቢ ላይክ እንዳልከው ለንደን ላይ ከጨረስክ እኮ ኒውዮርክ እኮ በቃ ምን ነገር አትሰራም which means ሌላ ነገር መፈለግ አለብህ ኦር ደግሞ ትሬዲንግ ላይ እንደገና መማር አለብህ የምትለው ነገር ነው ጭቅላት ላይ የሚመጣው እንጂ ቁጭ ማለት ኦር ደግሞ you might enjoy ወጣ ብለህ ወክ ልታደርግ ትችላለህ፣ ፍሬንድስ ልታገኝ ትችላለህ። ምክንያቱም if you're a full time trader እኔ ላይክ አመት አልፎኛል መሰለኝ ኦልሞስት 2 ዓመት ሊሆነኝ ነው ፉል ታይም ትሬደር ቁጭ ብዬ ላይክ ትሬድ ሳደርግ ብቻ ማለት ነው which means like I have time on my hand እና ለብዙ ጊዜ ተቸግሬ የነበረው especially the first 6 months የተቸገርኩት የነበረው ከዛ መልክ ስጀምር ይሄን ነገር እሱ ነው feeling guilty I have to master trading ማስተር ሳላደርግ እኔ ማንኝ ረፍት የሚገባኝ የሚል ሜንታሊቲ ያለው ትሬዲንግ ማለት ነው። ምክንያቱም ሌሎች ስራዎች ወር ደግሞ ትምህርት ካየከው ዩኒቨርሲቲ ከገባክ ከጠዋት ትገባለህ፣ ክላስ ትጨርሳለህ፣ ምንም ስራ የለም ከዛ በኋላ ነው አስተማሪ እስካላስተማረ ድረስ የሚባል ነገር አለ ካላጠና ማለት ነው። ትሬዲንግ ግን ጠዋት ለንደን ላይ ከጨረስኩኝ the rest of the day taking the day off በጣም በቃ ጭንቅላትን የሚጎዳ ነገር ነው። ነገ ስትመለስ ባይዜ ብሶብን የምትመለሰው ሰማያዊት ነገር ማለት ነው።
እና እሱን ነገር ሰማው ሜቢ ኤክስፒሪየንስ አድርገው ከነበረ አት ዘ ቢጊኒንግ ኦፍ ዩር ጆርኒ ማለት ነው ዛክ ገብቷል። እና እንዴት ኦቨርካም እንዳረከው ፎር ሚ መጨረሻ ላይ አክሰፕታንስ ላይ ነው የገባሁት። ባይዝ ወይ ያለውበት ኢንዱስትሪ ዳስ ሃው ኢት ወርክስ የሚል ነገር ነው የደረስኩት ነው። ይሄ እኝኝ ካልኩበትና አለቅም ካልኩት the whole day በጣም ችግር ነው የሚፈጠረው። የባሰ ነገር ጭራሽ ፒኤንኤል ላይ እየወረደ ፒኤንኤል እንኳን ብትሆን እንኳን ዊኒንግ ዊክ የሚባል ነገር አለ አይደል? ለምሳሌ ሰኞ ታትርፍ ትችላለህ፣ ማክሰኞ ልከስር ትችላለህ፣ ሮብ ታተርፋለህ፣ ሐሙስ ብሬክ ኢቭን ነው። አርብን ግን ሳይኮሎጂካሊ ልክል ካልሆንክ ሳምንቱን ያለክን አር እንዳለ ሉዝ ታደርግበታለህ ትሬዲንግ ማለት ነው። እና ያንን ነገር ለማስተካከል ጀስት አክሰፕት ማድረግ አለበት ብዬ አመንኩኝና በራሴ ያ ነበር የረዳኝ። እኔ አክሰፕት ስል ጠዋት ከጨረስኩ ለንደን ላይ አይ ካን ኢንጆይ ዘ ሬስት ኦፍ ዘ ዴይ አይ ዲዘርቭ ኢት የሚል ነገር ነው የሚሰማኝ። ምክንያቱም ይሄ ነው ስራዬ፣ ጨረስኩኝ እኮ ታዲያ እንግዲህ አይ ሚን ራሴን ግዴታ ፎርስ አድርጌ ሌላ ስራ መስጠት የለብኝም የሚል ነገር ላይ ነበር የገባሁት። እና እሱ እኔ ኢታልፕ ሚ ሜቢ እናንተ ይሄ ኤክስፒሪየንስ ከነበራችሁ ሌላም ሰው ሳናግርች ነገር ሜንሽን ስላደረገልኝ ነው እንዴት ነበረ ፊክስ ያደረጋችሁት የሚለውን ነገር ነው። እና ስለ ትራውማው እና ሜቢ ላይ ባክግራውንድ ላይ ያሉ ችግሮች ዱ ዜይ ማተር ኦር ዴይ ዶንት ማተር ብላችሁ ነው የምታስቡት የሚለውንም በዛው ኔትና አብርሽ ብትነግሩን ብዬ ነው። ያ ቬሪ ጉድ ፖይንት። ማለት በጣም 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 ብዙ ኦፍኮርስ ሪሌት የምታደርጉ ሰዎች ትኖራላችሁ ምናምን። ኦፍኮርስ እኔም አይ ሪሌት ኢን ዘ ፓስት ምክንያቱም በዛ ያለፍንበት ነገር ነው። እና ሶ ላይክ ትንሽ ሼፕ እንድናረገው እና ለመጀመር እንዲመቸን ያክል አንድ የሆነ ላይክ እኔም በዛ ሰዓት በነበርኩበት ጊዜ ላይ ኦፍኮርስ ላይክ ዩር ሜንታል ስቴት ዩር ፐርሰናሊቲ እና የመጣንበት ባክግራውንድ ምናምን በጣም አፌክት ያደርገናል ወይም ካምስ ቱ ትሬዲንግ። ምክንያቱም ትሬድ የሚያደርገው ሰው ያ ነው። ላይክ ፕሮፊቱ እኮ የሚሰራው እኛ ነን አይደል? ስለዚህ ትሬድ የምናደርገው ያንን ዲሲሽን የምንወስደው እኛ ነን። ስለዚህ እንደ ማንኛውም ቱል ኢፍ ዩ ዋንት ዩር ቱል ቱ ፐርፎርም ላይክ ሪሊ ዌል ኮንቲኒየስሊ ያንን ቱል ማሻሻል አፕዴት ማድረግና ያንን ቱል ማሳደግ ለእኛ ነው አድቫንቴጁ። ዩ አንደርስታንድ። ስለዚህ ዳትስ ዋይ አክቹዋሊ እኔ ዋይ አይ ላቭ ትሬዲንግ ማለት ነው። ምክንያቱም በምንም ታምር የምናመልጥበት መንገድ የለም። ዴር ኢዝ ኖ ላይክ አደር ሾርት ከት ዳን ራሳችሁን ከማሳደግ ውጪ ሌላ አማራጭ አይሰጣችሁም። ሶ ልክ እንደ ሌላ ስራ አይደለም። አሁን ለምሳሌ ሌላ ስራ ላይ አንድ ሰው በጣም ተናዳጅ ከሆነ ይህንን ፊክስ ሳያደርግ ስራው ላይ ሰክሰስፉል መሆን ይችላል። ምክንያቱም ተናዳጅ ያልሆነ ሰው መቅጠር ይችላል። ለምሳሌ ሶ ማኔጅ የሆነ ሰልፍ ኮንትሮል ከሌለው ኮንትሮል ያለው ሰው ሞር ዲሲፕሊን የሆነ ሰው ሊቀጥር ይችላል ያን ሰው ያ ስራ ሰክሰስፉል ይሆናል። እና when it comes to trading ግን you are that person። ስለዚህ ራስህን በተወሰነ አፕግሬድ ማድረግ አለብህ። እና አፕግሬድ የምታደርገው ምንድን ነው አሁን ፖይንቱ? ስለዚህ when it comes to trading it's a different environment። አሁን ኖርማሊ ማይንዳችን ሰርቫይቭ ለማድረግ የምንጠቀምበት አስተሳሰብ አለው። ይሄ አሁን የጀመርነው ሳይሆን በቃ ሲወርድ ሲማረድ ጀምሮ አንድ ሰው ጫካ ውስጥ እንግዲህ ከኬቭማን እንግዲህ ብለህ ብትጀምር ራሱ ጫካ ውስጥ ያለ ሰው እንዴት ነው ሰርቫይቭ የሚያደርገው? ሃው ዳዝ ሂ ቲንክስ? ገብቷል? ለምሳሌ ዩ ሃቭ ቱ ቢ ኢን ኮንትሮል ኦል ዘ ታይም አይደለ? ምክንያቱም ዩ ዋንት ቱ ሰርቫይቭ አይደለ? ስለዚህ ሰርቫይቭ ማድረግ የምትፈልግ ከሆነ ዩ ዋንት ቱ ቢ ኢን ኮንትሮል፣ ነገሮች ላይ ሰርቴን መሆን ትፈልጋለህ። ገባ? ዩ ዋን ዊን። ሶ ይሄ ዲስ ኢዝ አወር ሰርቫይቫል ማይንድ ቶኪንግ ቱ አስ። ገባ? በዚህ ወይ ነው ሼፕ የተደረገው። ኤንድ ኦፍ ኮርስ ከዚህ በኋላ ደግሞ ኢንቫይሮንመንታሊም በቤተሰብ ሊሆን ይችላል፣ በእንግዲህ ትምህርት ቦታዎችም ሊሆን ይችላል ምናምን፣ በዛ ሁሉ ጠቅላላ ሼፕ የተደረገ ማንነት አለ ማለት ነው። ሶ ዌን ኢት ካምስ ያንን አስተሳሰብ ያንን ነገር ይዘን ወደ ትሬዲንግ ስንመጣ ግን ያ ሰርቫይቫል ማይንድ ጭራሽ ፐርፎርም ሊያደርግ አይችልም ኢን ትሬዲንግ ማይንድ ማለት ነው። ዋይ? ቢካዝ ለምሳሌ ዩ ካንኖት ቢ ኢን ኮንትሮል። ገብቷል? እኔ አሁን ለምሳሌ በጣም በጣም ላይክ ያረጋጋኝ የሆነ ስፒች ነበረ። ስፔሻሊ ላይክ እንዳልከው ነው። በተለይ ኦን ዮር ግሮዊንግ ፓዝ ላይ ሆነ ስፔሻሊ ዩ ፊል ዳት ጊልት። ለምሳሌ ሌትስ ሴይ የሆነ ትሬድ ገብተህ ሊሆን ይችላል፣ ጠዋት ጨረስኩ ምናምን ብለህ ቀኑን ሙሉ ምንም አላረግም እና
just let me take this day off ብለህ ስትል የምፈልገው ደረጃ ላይ አለመድረስህ of course that fire እና that ambition I have to do something with this ብለህ አክት እንድታደርግ ያደርግሃል ማለት ነው። ገባ? So this is your survival mind talking to you. ግን በትሬዲንግ ኢንዱስትሪ ላይ እና ወደ ትሬዲንግ ማይንድ ሼፕ ስታደርገው ማለት ነው you have to be okay with being uncertain. You have to be okay with being አላል ያንን ኮንትሮል አለማግኘቱ somehow you have to accept it. እና ይሄ through experience የሚመጣ ነገር ነው። እኔ ባየሁት ማለት ነው ፐርሰናሊ ለራስህ የምትደጋገማቸው የተለያዩ ነገሮች ሊኖሩ ይችላሉ like in order like to affirm yourself እና ራስን ማይንድሴትን በዛው ለመቀየር ማለት ነው። ነገር ግን ይሄን አስተሳሰብ like shape የምታደርገው through experience ነው። በአንዴ የሚመጣ ነገር አይደለም። ምክንያቱም this is imagine like አሁን ለምሳሌ ይሄንን ትሬዲንግ like አንድ ሰው ሲጀምር 21 22 ሊሆን ይችላል even ከዛ በላይ like 30 40 የሆናችሁ ሊጀምሩ ትችላላችሁ። imagine for 30 years for 40 years for 20 years ስትኖሩበት የነበረ የአኗኗርና ያስተሳሰብ ሁኔታ አለና ወደዚህ ቦታ ላይ ስታመጡት you have to shift it ለዚህ ፐርፐዝ እንዲሆን ተደርጎ shift መደረግ አለበት። so ያ ሲቀየር ያለው የቼንጅ ፕሮሰስ it's painful depending on where we are at ከየትኛው ተነስተን እንደምንቀይረው ማለት ነው። አንዳንድ ሰው ለምሳሌ እኔ በጣም ለትሬዲንግ የሚሆን ሜንታል ሞዴል ያላቸው ሰው አሉ። እኔ ራሱ ሜንተር አድርጊያቸውና በጣም በአጭር ጊዜ ውስጥ like 6 months to 1 year like profitability like month by month profitability የገቡ ሰዎች አሉ። እኔ ሜንተር ኮች ያደረኳቸው ልጆች ማለት ነው። አሁን ከነሱ አሁን ለምሳሌ ያየሁት ነገርና ከራሴ አይቸው ሌላ ሰው ኮች ሳደርግ ያየሁት ነገር ደግሞ ምንድነው ፐርሰናሊቲያቸው አንዳንዴ ወደ ትሬዲንግ ማይንድሴት ለማምጣት ቅርብ የሆነ ሰው አለ። አንዳንዴ ደግሞ ወደ ትሬዲንግ ማይንድሴቱን ለማምጣት ትንሽ መቀጥቀጥ የሚፈልግ ደግሞ ፐርሰናሊ የኔ እንደዛ ነገር ነበር like in the business world in the ሌሎች competitive world ላይ you want to feel in control ነገሮች ሰርተን መሆን መቻል አለባቸው you want to make sure like everything በእናንተ ኮንትሮል ቁጥጥር ውስጥ እንዳለ ያህል ሊሰማችሁ ይገባል። maybe that's how you operate ማለት ነው ሌሎች ነገሮችን when it comes to trading ግን that doesn't work unfortunately። ስለዚህ ኮንትሮሉን ማድረግ የምንችለው ነገር አይደለም። ማርኬቱ ወደ ላይ ይወጣል፣ ወደ ታች ይወርዳል። we cannot control the direction and again ደግሞ we cannot control the certainty ማለት uncertain መሆናችን ላይ we have to accept it ማለት ነው right። ስለዚህ ሌላኛው ነገር ደግሞ especially when it comes to trading ለምሳሌ when it comes to accepting losses በጣም ሊጠቅማችሁ የሚችል አንድ ፐርስፔክቲቭ ልንገራችሁ። basically እንግዲህ ራንደም መሆኑንና አንድን ነገር አክሰፕት ለማድረግ እነዚህን ራንደምነስ የማርኬቱን ራንደም መሆን አክሰፕት ማድረግ መቻል ይኖርብናል። ምንድነው ለምሳሌ ያክል you can never win 100% ዊን የሚያደርግ ሰው የለም right። ስለዚህ even like the best traders in the world የሚባሉት ፐርሰንቴጃቸው is like 30% ምናምን የሚባሉ like 20% 30% የሚባሉ ናቸው like በጣም the most profitable የሚባሉ ትሬደሮች ማለት ነው። why reason being ያው በአራርስ ላይ መልሱት ነው። ምክንያቱም the 30% they win really big። ስለዚህ ያንን ሜካፕ አድርጎ like extra more ስለሚሰጣቸው ማለት ነው። so እነዚህ የሞዴሎች እና ወደፊት እናወራለን በእርግጥ። ነገር ግን ምንድነው when let's say 50% accuracy ያለው አንድ ሰው ብለን እናስብ 50% which is relatively high amount ከሚባሉት ናቸው 50% 60% አካባቢ it's really good. You can do a lot in trading with 50% and 60% accuracy ማለት ነው። so ያ ማለት ግን ምን ማለት ነው? አንድ ሰው 100 ትሬድ ቢወስድ let's say 60 ትሬድ 60% accuracy ያለው እንበል ማለት ነው። so 100 ትሬድ ቢወስድ ይሄ ሰው 60ውን ነው ፕሮፊታብል ሊሆን የሚችለው አይደለም። then 40ውን ደግሞ ያው አይሳካም ማለት ነው። because at the end of the day it's a numbers እና የስታቲስቲክስ ጌም ነው፣ የፕሮባቢሊቲ ጌም ነው። so እነዚህ 60 ዊኒንግ ትሬዶች እና እነዛ 40 ሉዚንግ ትሬዶች በምን አይነት ሲኩዌንስ እንደሚመጣ እኛ መቆጣጠር አንችልም። okay so if you take 100 trades, is there a probability where you can start by losing 10 trades in a row?
Yeah. አለ አይደለ? አዎ ስለዚህ እነዛ 40 ሎሶች በምን አይነት ሲኩዌንስ እንደሚመጡ አናውቅም። አናውቅም። እነዛ ዊኒንግ ትሬዶችን በምን አይነት ሲኩዌንስ ሊመጡ እንደሚችሉ አናውቅም። ዳትስ ዋይ ከፒኤንኤሉ እና ከአውትካሙ ርቀን አይ ዊል ቢ ሂር ቱ ኤክስኪዩት ግን ዶስ 100 ዳትስ ዋይ ዊ ማኔጅ ደ ሪስክ ገባል ቱ ሰርቫይቭ ኢነፍ ቱ ቴክ ዶስ 100 ትሬድስ ለምሳሌ። ስለዚህ ነምበሩ ራሱን ፕሌይ አውት እንዲያደርግ ግን ዊ ሃቭ ቱ ቢ ዜር እና አንዳንድ ሎሶች ለምሳሌ ሀፕን የሚያደርጉት ጀስት ለምሳሌ በቃ ከስታቲስቲክሱ የሚመጣ ሎስ አለ። ለምሳሌ ምንም ማላ ኤቭሪቲንግ ፐርፌክትሊ አይተን ምን ብለን ምናምን ያ ሎስ ሊመጣ ይችላል። ፐርፌክት የሆነ ሎስ ማለት ነው። ሶ እንደዚህ አይነት ሎስ ሲመጣ እኔ እንደውም አቃለልኩኝ ነው የምለው። ምክንያት ከነዛ 40 ሎሶች በቃ አንዱ ተቃለለልኝ ነው ብዬ ማስ ምክንያት አይ ኖ ማይ ፐርሰንቴጅ ላይክ ኢቨንቹዋሊ ነምበሩ ሜካፕ እንደሚያደርግ ማለት ነው። ስለዚህ አንድ አቃለልኩኝ ብዬ ነው የማስበው ማለት ነው። ሶ ሰምሃው ዩ ኒድ ቱ ፋይንድ ሰም ዌይስ ያ ሰርቫይቫል ማይንዳችሁ የሚያስብበትን መንገድ ወደ ትሬዲንግ ማይንድ ሴት ላይክ ለማምጣት ሼፕ ስታደረጉ ኢት ቴክስ ታይም አንደርስታንድ ማድረግ ያለባችሁ ነገር ማለት ነው። ቴክኒካል ነገሮች ዩዥዋሊ በጣም በፍጥነት ልንማራቸው እንችላለን እንዳቀባበላችን ምናምን። ነገር ግን when it comes to psychological እና when it comes to building that trading mind ማለት ነው it takes time። ምክንያቱም it goes over like ከዚህ በፊት ስንኖርበት የነበረበትን አስተሳሰብና የኑሮ ሁኔታ የሚቃረን ነገር ሊሆን ይችላል። ስፔሻሊ አንዳንዶቻችን በጣም ሊቃረንብን ይችላል ማለት ነው። ስለዚህ ያንን ወደዛ ለማምጣት በጣም ታይም ሊፈልግ ይችላል ማለት ነው። ቼንጅ ደግሞ ትሪኪ ፓርት ነው። ስለዚህ when it comes to changing yourself ለምሳሌ የተለያየ አይነት when you study change ለምሳሌ በተለያየ መንገድ አንድ ሰው ራሱን ሊቀይር ይችላል እና in most cases ግን በጣም ከባድ የሆነ ቼንጅ ከሆነ ፔን ይፈልጋል usually ማለት ነው ያ ቼንጅ which is አሁን ያላችሁበት ቦታ it has to be more painful for you to move to the next step. ኦኬ ስለዚህ ለምሳሌ unfortunately that's how I ለምሳሌ በትሬዲንግ ላይ the event የምንላት ነገር አለች when it comes like ለምሳሌ ኦቨር ትሬዲንግ ሊሆን ይችላል፣ ዲሲፕሊን እንዳለመሆን ሊሆን ይችላል ምናምን አንድ ድብቅ ያለ ኪሳራ ለምሳሌ ስንቀስር ይሄንን ኢቨንት ያልወሰደ ኤክስፒሪየንስ ያላደረገ ሰክሰስፉል ትሬደር አታገኙ። ኦኬ እቺ the event at some point happen ታደርጋለች which is በእኛ ስህተት ሊሆን ይችላል። ለምሳሌ አልማር ካልክ ያንን ነገር ካላየኸው ምናምን ነገር ማለት ሁለተኛው መንገድ እመጣላችኋለሁ። ያ ነገር ሃምብል አድርገው ኦኬ ዩ ዋንት ኮንትሮል ዩ ዋንት ሰርቴኒቲ ብሎ ገብቷል። ጠቅ ሲያደርግ የሚኖረው ፔን እንደዚህ አይነት ቢሄቪየር ላይ መቆየት እንዳትችል ያደርጋል ማለት ነው። ሶ ስቴይንግ ሂር ኢዝ ሞር ፔንፉል ዳን ሙቪንግ። ሙቭ ለማድረግ ግን ለምሳሌ ሌትስ ሴይ ያንን ነገር አክሰፕት ማድረግ ሊሆን ይችላል። ለምሳሌ when it comes to building ዳታ ጆርናል ማድረግ ሊሆን ይችላል። ግን ጆርናል ማድረግ ፕሮሰሱ ፈለጣ ነው፣ ያስጠላል። ባክቴስት ማድረግ ፈለጣ ነው። እያንዳንዱን ዳታ ወደኋላ እየሄድክ እያየ ኦኬ ስንት ነው አኪሬሲው፣ ስንት ነው ዊኒንግ አቨሬጅ ሬሾ ምን ያህል ነው እያልክ ያንን ዳታ ቢልድ ማድረግ ፈለጣ ነው። ስለዚህ ያ ፕሮሰሱ ፔንፉል ነው። ስለዚህ ከዛ ፕሮሰስ ፔን የበለጠ ፔን ኤክስፒሪየንስ ስታደርግ ገብቷል ያንን ፕሮሰስ መሄድ ይቀልሃል ማለት ነው፣ አሁን ካለበት ቦታ ላይ ስቴይ ለማድረግ ማለት ነው። እና the thing about trading ደግሞ የምትሳሳታቸው ስህተቶች ካልተማርክባቸው ሁሌ አፒር ያደርጋሉ እና ስሩ እንግዲህ ኮንቲኒየስሊ የምትሰራው ነገር ነው እንዳልኳችሁ ነው። ላይክ ኤኒ እንትን ላይ ሊሆን ይችላል። ጥሩ መኪና ፐርፎርም እንዲያደርግ ያ መኪና has to be maintained ሁሌ በጥሩ ኮንዲሽን መያዝ አለበት። የመሳሰሉ ነገሮች አሁን ላይ ኤፍ1 ሬሲንግ መኪና ላይ በጣም በጥንቃቄ የሚያዝ እንትን ኢቨን ትራክ ላይ ምናምን ካልሆነ ተጭነው መጥተው በቃ ለዛ ለመወዳደር ነው ላይክ ተጭነው መጥተው እዛ ለመወዳደር ትራኩ ላይ ነው የሚወጡት። ገባ ኖርማል ድራይቪንግ እንትን ላይ አታያቸው። ምክንያቱም ትንሽ ከሄደ ምናምን ወዲያው የሆነ ነገር ሊሆን ይችላል ምናምን። ስለዚህ when it comes to trading ደግሞ እናንተ ትሬድ የምታደርጉት ራሳችሁ you have to always find ways to grow in እንግዲህ each areas of your life ማለት ነው። እና ያ ሲሆን ሞር ራሳችሁን ሻርፕ እያደረጋችሁ በመጣችሁ ቁጥር you'll take better trades። እና የሆነ አባባል አለ በጣም የምወደው it actually changed my life ማለት ነው። work harder on yourself
than what you do ይባላል or your job ይባላል ማለት ነው እና እንደዛ ካደረግ ይሄ ደግሞ ለትሬዲንግ ኢትስ ላይክ ዘ ቤስት አባባል ፐርፌክት ምክንያቱም ላይክ ትሬድ ቁጭ ብለህ ኤቭሪቲንግ ቴክኒካል ምናምን ነገሮችን ኦፍ ኮርስ ኢትስ ኢምፖርታንት አይደለም እያልኩ አይደለም ግን ከዛ በላይ ራስህ ላይ ብትሰራ ሞር ሰክሰስፉል ትሆናለህ ትሬዲንግ ላይ ማለት ነው ሰርፕራይዚንግሊ ዳት ወርክስ ስለዚህ ራሴ ላይ ምን የቁጭ ነገሮች ሊሆኑ ማሰብ ይችላሉ አለብህ ከራስህ ጋር። ኤግዛክትሊ ስለዚህ Yeah. ያ ነው እና ዲስ ትሬዲንግ ማይንድ ግን ኢት ቴክስ ታይም ቱ ቢልድ ሼፕ ሲደረግ ለተለያዩ ሰው የተለያየ አይነት ፓዝ ነው የተለያየ አይነት ታይም ሊፈጅ ይችላል ከተለያዩ ሰው አንድ ሰው ዊዝን ካፕል ኦፍ ዴይስ አልኩኝ ዊዝን ካፕል ኦፍ መንትስ ዊዝን ካፕል ኦፍ ይርስ እዛ የሚፈልግበት ሜንታል ስቴት ላይ ሊደርስ ይችላል አንዳንድ ሰው ፈጥኖ እዛ ላይ ሊደርስ ይችላል አንዳንድ ሰው ላይክ ትንሽ ጊዜ ወስዶበት ሊደርስ ይችላል ማለት ነው ዳት ሰብጀክቲቭ ለሁላችንም ማለት ነው እና ይሄ ነው ፔሽንስ ለሚለው ላይ ያ ፔሽንስ ኢትስ ላይክ አንድ ሜንታል ፋክልቲ ነው ማለትም ጀስት ኤክሰርሳይዝ መደረግ የሚችል ነገር ነው ፔሽንስ ባይ ዘ ዌይ ሶ ኢን ትሬዲንግ ኦፍ ኮርስ ኤክስፒሪየንስ ማተር ያደርጋል ኖዊንግ ዋት ዩር ዱይንግ ማተር ያደርጋል ለምሳሌ ትሬድ ስትገቡ አሁን የኔን ትሬዶች ምናምን ሂስትሪን ለምሳሌ ሼር ሳረጋቸው ምናምን ኖርማሊ እኔ ፓርሻል መውሰድ ራሱ አልወድም ብዙ ጊዜ አንለስ ለምሳሌ ካውንተር ትሬዶች ምናምን ገባ ካልሆነ በስተቀር እና ማርኬቱ ቱ ቮላታይል ነው ወይም ኮንሶሊዴሽን ሞዴል ላይ ምናምን ካልሆነ በስተቀር አይ ላይክ ቱ ቴክ ማይ ፕሮፊት አት ደ ታርጌት ሞስት ኦፍ ደ ታይም ማለት ነው አንድ ሁለት ፓርሻል ልወስድ ይችላል ዲፔንዲንግ ኦን ደ ሲቹዌሽን እንዳልኳችሁ እንደ ማርኬት ሲቹዌሽኑ ማለት ነው ሶ በዛ እንትን ላይ ዩ ሃቭ ቱ ቢ ፔሽንት ኢነፍ እዛች ቦታ ላችሁ ላይ እስክደርስ ድረስ ጠብቃችሁ መውጣት አንደኛ ይሄ በኤክስፒሪየንስ የምታመጡት ነገር አንድ ጀማሪ ትሬደር ፔኒሉን ቁጭ ብሎ ሳይ ለምሳሌ ሌትስ $100 ምናምን አካውንቱ ላይ እያየ ያቺው 500 ሲሆን ኦፍኮርስ ያንን ገንዘብ አይቶት የማያውቅ ከሆነ ስፔሻሊ በትሬዲንግ ያ ነገር መጣለት ሌቭሉ ላይ አልመጣለት ቴክ ፕሮፊት ነካ አልነካ ቶሎ ነው የሚዘጋው ያንን ነገር ማለት ነው ሶ ይሄ ስሩ ታይም ሶልቭ የምታደርጉት ነገር ነው ፕላን መኖሩን ለምሳሌ ኦኬ እኔ የምወጣው ለምሳሌ ሌትስ ስፔሲፊክ ለምሳሌ 1 to 2 ብቻ ላይ ነው የምወጣው ከተባለ that could be one approach ለምሳሌ there is one guy ለምሳሌ ሜንተር ሳደርገው እኔ 1 to 2 ብቻ እንዲወስድ ሜንተር ያደረኩት ልጅ አለ ለምሳሌ ሶ the way he adjusts partial የለም ምን የለም በቃ ምንም ነገር የለም ትሬዱን ይገባል ወይ ኤስኤል ይነካል ወይ 1 to 2 ይወስዳል በቃ that's it there is no partial ያ ሶ ይሄ ያለውን የሜንታል እንትኑን ያቀልለታል ሶ ግሪዲ መሆን አይችልም በቃ he knows well execute ፕላን ነው ስለዚህ 1 to 2 እስኪመጣ ድረስ መታገስ ግን ቀላል ሪሌቲቭሊ 1 to 10 የሚሄድ ትሬድ ከመጠበቅ ማለት ነው right so በዛ way you get used to the trade the setup and again ደግሞ of course it also have to do with confidence ስለዚህ ለምሳሌ እኔ ስገባ 1 to 10 1 to 20 የሚሄዱ አራሮች why I am patient on that trade is because of experience ስለዚህ ያ ነገር multiple times play out ከማድረጉ የተነሳ I'm confident enough in the trade so that ይሆናል I stay with it so it comes with experience እና በጊዜ ሂደት ሶልቭ የምታደርጉ ነገር ነው ነገር ግን ፔሽንስ የሚለው የማይንዳችሁ ያንን ሃንድል የሚያደርገው የማይንዳችሁ እንትን ኤክሰርሳይዝ ይፈልጋል ማለት ነው ኦኬ ሶ which is ለምሳሌ ልክ እንደ ጡንቻ ማለት the more you use it it grows ሶ ይሄንን ኤክሰርሳይዝ ለማድረግ የተለያየ ነገር ሊጠቀሙ ይችላል ለምሳሌ አሁን ባለንበት ዴይ ኤነርጂ ላይ ፔሽንሳችንን ወይም ደግሞ ቶሎ ኢንስታንት የሆነ ግራቲፊኬሽን የምንፈልግበት ኤጅ ላይ ነው አይደል የቲክቶክ ኤጅ ስክሮሊንግ ኤቭሪቲንግ እነዚህ ነገሮች ፍጥነት አንድ ነገር የምንፈልግበት ዴይ ኤነርጂ ላይ የሆነ ነገር አዘን ቶሎ በንጋታው ይደርሰናል የመሳሰሉ ነገሮች ማለት ነው ሶ ይሄንን ኤክሰርሳይዝ የምናደርግበት ብዙ ነገሮች አሉ ለምሳሌ ያክል what I used to do is ለምሳሌ አንድ ቦታ ላይ ጸጥ ያለ ቦታ ላይ ለምሳሌ ፈልጋችሁ ሊሆን ይችላል ስልካችሁን ምንም ሳትነኩ ማለት 30 ደቂቃ just ቁጭ ማለት ለምሳሌ አንድ ይሰማል ኔት ይሰማል okay so this can be one exercise you can try this guys by the way ስለዚህ ስልካችሁን አስቀምጣችሁ የሆነ ራንደም ቦታ ውስጥ ምናምን ላይክ የሆነ ብቻችሁ የምትሆኑበት እንትን ላይ 30 ደቂቃ እስቲ ለመቆየት ሞክሩና
ምን ያህል ኢምፔሸንት እንደነበራችሁ ታዩታላችሁ ራሳችሁ። እና the first time እኔ I did the exercise በጣም የገረመኝ በቃ 30 ደቂቃ ምንም ነገር አላረግም። ምንም ነገር የማስበው ላፕቶፕ የለ ኤሌክትሮኒክስ የለ ምናምን በቃ ጀስት ቁጭ ብዬ የሆነ ሩም ውስጥ ቁጭ ስል በቃ ኢምፔሸንት ሆንኩኝ። ማለት ስንት ደቂቃ ሞላ? አሁን አልሞላም 30 ደቂቃ ምናምን። አይ ይሄኔ ይሞላል ብዬ ሄጄ ሳየው 10 ምናምን ደቂቃ ነው ማለት ነው። እኔ በኔ እንትን በጣም ረጅም ቆይቻለሁ። ሶ እነዚህ ነገሮች ትንሽ ሊመስሉ ይችላሉ፣ ግን the more we use it ማይንዳችን ጡንቻ አለው ራሱ ማለት አሁን ፔሸንት ያድጋል፣ የሚያድግ ነገር ነው። ፎከስ የሚያድግ ነገር ነው። how to exercise ፎከስ የተለያዩ ኤክሰርሳይሶች አሉ። you can ለምሳሌ ጠዋት ላይ 3 ደቂቃ 4 ደቂቃ ምናምን የሆነ ዶት ላይ ምናምን ፎከስ ብታረጉ በመሃል ማይንዳችሁ ሌላ ቦታ ለማሰብ ምናምን ይሞክራል ምናምን ነገር ግን ትመልሱታላችሁ ምናምን ኢቨንቹዋሊ ምንድነው what you are doing is you're using that part of your mind። ስለዚህ ያ በተጠቀማችሁት ቁጥር more focused እየሆነ more ኤክሰርሳይዝድ እየሆነ ይመጣል ያ ነገር ማለት ነውና ብሪዚንግ በጣም ኢምፖርታንት ነገር ነው። ስፔሻሊ ትሬኒንግ ስገቡ የሚኖረው ኢሞሽናል ስትረስ በተወሰነ ብሪዚንግ ሲስተማችሁ ላይ ፊክስ ታር ለምሳሌ if you take like deep breaths እና ስትረስ ሪሊፍ ለማድረግ እነዚህ ብዙ እንትኖች አሉ፣ ሪሶርሶች አሉ ዩቲዩብ ላይ ምናምን ገብታችሁ ብታዩ ማለት ነው። ሶ ያ ብሪዚንግ ኤክሰርሳይሶች ምናምን it helps you to calm your brain, to calm yourself more። ብሪዚንግ ሲስተማችሁ ሞር አሪፍ ይሆናል። እንዳልኳችሁ ነው when you perform you want to be at the best possible state ትሬዲንግ ላይ ቻርት ላይ ሶ በዛ ሰዓት ላይ እነዚህ ነገሮች መጠቀም ትችላላችሁ፣ እነዚህ ነገሮች ለማጠንከር ማለት ነው። እዚህ ጋር ያያስኩል ትሄድና ዛክ ከዚሁ ሳይኮሎጂ ላይ እንደሆነም ግን እንደ ጥያቄም ብንይዘው ብዬ ብዙ ጊዜ አንተም ትዝ ካለ ቀድመኝ ነበር የጀመርከውና በደንብ የመከርከኝ ምክር ነበረ። አይ ዋዝ ኢምፔሽንት እና በተወሰኑ በ6 ወር በ5 ወር ምናምን ትልቅ ለውጥ ማመጣ መስሎኝ ነበረ። ለውጥ ይኖራል ግን ያው ሲግኒፊካንት አልነበሩ ኦፍ ኮርስ እና ለኔ ግን ያ አላቅም ነበረ። ለዛ if you remember advice for the first year at least ምንም አይነት ኤክስፔክቴሽን እንዳይኖርክ just work on yourself እና after the first year ከዛ በኋላ ደግሞ ቀስ ያታርጋለህ የሚል ነገር ነበር የመከርከኝ የነበረው። at least it takes a trader a year or 2 ብለኝ ነበርና I didn't listen ዝጋለ እና I paid for it though በደንብ አድርጌ I mean it was a hard 6 months because like after 6 months ሴት ያረኳትን ፕላን ሂት አላረኩም ነበር የዛ ጊዜ ማለት ነው ትሬዲንግ ሲጀምር። ሶ እዚህም ያሉት ምናልባት እንደዚህ የሚጀምሩ አሉ ኦር ጀምረውም ደግሞ ጉዞ ላይ ያሉ ነገር ግን ያቺን የ6 ወር የነበረችውን አክሰፕት ካረኩት እኔ 6 ወር በኋላ አክሰፕታንስ ውስጥ ገባኝ because I had no option ግን አክሰፕት ካላረኩ ያ 6 ወር 1 ዓመት 2 ዓመት እየሆነ ይሄዳልና በዛው ልክ የትምህርት የምትማርበት ጉዞ እየረዘመ ይሄዳል። ለዛ እዚህ ላይ በደንብ ለነሱ ብቻ ሳይሆን ለሁሉም ሰው የሚሰራ ነገር እንደሆነ if it works if not ግን at least for the first year or 2 just working on yourself እና psychologically ምን ያህል ወሳኝነት እንዳለው አንስተን ከዛ ውጭ ደግሞ ባለፈው ያወራንባት ትዝ ካለክ don't hate losing at first የምትባለው ነገር ትዝ ትላለች እዛክ መጀመሪያ ትሬኒንግ ሲጀምር ሉዝ ማድረግ ኢምፖርታንት መጀመሪያ ሉዝ ማድረግ መጀመሪያ ሁለት አይነት ትሬደሮች አሉ ኦፍ ኮርስ ላይክ አት ፈርስት ጀምር ቢጊነርስ ላክ አለ ዊን ነው ቅድም ያልካት ነገር አላችሁ አይደል ፎር መንዝ ዊን ሊሆን ይችላል ፎር መንዝ ሉዝ ሊሆን ይችላል ራይት እኔ ፐርሰናሊ አይ ፕሪፈር መንዝ ሉዝ አድርጎ መጀመርን ያንን ተኮርኩመት መጀመርን ፕሪፈር አድርገዋለሁ ፐርሰናሊ ቢካዝ ያኛው ቢልድ የሚያደርገው ሰውዬ አሸንፎ ከመጣው ጋር አይገናኝም ለኔ እና ብዙ ሰዎች ኩዊት የሚያደርጉ ትሬዲንግ ላይ እኔም አንተም ስናወራ ካየ ነው በጣም መጀመሪያ ላይ ዊኒንግ ስትሪክ የነበራቸው ገና ሲጀምሩ ማለት ነው ከዛ ሜቢ ማርኬት ኮንዲሽን ሊሆን ይችላል ኦር ደግሞ ሳይኮሎጂ ሊሆን ይችላል ግን ትንሽ ሉዚንግ ነገር ሲመጣ አይ ሎስት ማይ ኤጅ ኦር ደግሞ በቃ እኔ በቃ ከዚህ ላይ ትሬዲንግ አልሆንም ማለት ነው የሚል አይነት ሜንታሊቲ ያመጣባቸዋል እና እዚህ ላይ ምን ትላለህ ቢካዝ ሁለቱንም አድሬስ የምታደርጉት እነዛኞቹ ደግሞ ተስፋ ይቆርጣሉ ያው መጀመሪያ ወርክን አስበቀዋል ብትቀጠቀጥ በጣም ከባድ ነው የሚያማክር ቆር ደግሞ ካንተ ጋር አብሮ ጆርኒን የጀመረ ሰው ከሌለ ፎር ኤግዛምፕል ለኔ አንተ ነበርክ ሌሎችም ነበሩ ላይክ ታቋለ ሰራውንዲንጋችንን እኛልና ማማክረው ሰው ኦር ደግሞ ሪሌት ማድረጋቸው ሰዎች አሉ ለምሳሌ እኔ ግን
እንደዚህ ሪሌት ማድረግ የማይችሉ ሰዎች አሉ። ሶ ሌት ደም ሪሌት ዊዝ አስ እና እዚህ ላይስ ምን ትላችኋለህ? Yeah, I mean, yeah, I think so. Last time ያወራን ነገር ነበረ እና the worst time to start trading is in a bull market የሚባል ነገር አለ እና ምንድነው why ለምንድን ነው in a bull market everyone is a genius ይባላል just በቃ መግዛት ነው so the worst time you can possibly start trading በእንደዚህ አይነት ማርኬት ኮንዲሽን ሆኖ ዝም ብለህ ገብተህ ዝም ብለህ የምታተርፍበት like everything is as በቃ easy የሚባለው ስቴት ላይ ሆነ ስትጀምር of course it's a big disadvantage. It's like አሁን ለምሳሌ የሆነ ኦፖነንት አለ እንበልና ያንን ኦፖነንት አቅሙን ሳትዘጋጅ እንደመግጠም ከዛ ይተናነስ ሶ አቅሙን ስታቅ ተዘጋጅተህ ስትሄድ ግን it's different. ሶ ይሄኛው እንደዛ ነው like in a bull market everyone is a genius market ዝም ብሎ እየወጣ ሲሄድ እኮ is a genius ግን ሼክ አውት ሰርቫይቭ ታደርጋለህ ወይ ኮንዲሽኖች ሲቀየሩ ሰርቫይቭ ታደርጋለህ ወይ that's just የትሬዲንግ እንግዲህ ሎንጃቪቲ ማተር የሚያደርገው እዛ ላይ ነው ሶ in my experience በራሴ ያየሁት እኔ fortunately ቡል ማርኬት ላይ አልነበርኩኝም ቢጊነር አልነበርኩኝም like 2019 ምናምን አካባቢ ክሪፕቶም በደንብ ትሬድ አድርጌ ምናምን ስለማቅ 2021 እና 2020 ጀምሮ የነበረው 2021 ላይ የነበረው ቡል ማርኬት ላይ በደንብ እንደውም ካፒታላይዝ አድርገን ቡል ማርኬት ካፒታላይዝ ለማድረግ you don't have to be smart even ማለት ይሄ በጣም አድቫንስድ ትሬደር መሆን አይጠበ of course አሁን ወደዛ አመት ቢመልሱኝ አሁን ማቀውን ነገር አውቄ አሁን ያለኝ ሪሶርስ ኖሮኝ ምናምን ወደዛ ታይም ብመለስ it would have been crazy ምክንያቱም በቃ በጣም ብዙ ሌቨሬጅ አለኝ እንዴት ይሄንን አድቫንቴጅ አልወሰድኩበትም እምልበት ደረጃ ነው ኢንፋክት ወደ ኋላ ሄጄ ሳየው ምናምን ማለት ነው ያው ወደፊትም የሚመጣ ነገር አለ of course ነገር ግን ምንድነው the tricky part እንደ ጀማሪ በእንደዚህ አይነት ኮንዲሽን ላይ ሆነ ሲጀምር ለምሳሌ the first እንደዚህ አይነት ስቶሪዎች ብዙ ነው እኔ የማውቀው like አንድ ሰው ለምሳሌ ገብቶ especially it's because of the condition በጣም ቤስት ሆኖ በጣም አሪፍ ሆኖ ምናምን ሰው ይገባል like they make money ስለዚህ I know a guy I remember 2020 ላይ ነው I remember this እና በየቀኑ $1,000-2,000 ነው ሜክ ያደርጋል ማለት ነውና which is a lot of money like ኢትዮጵያ ውስጥ ሆነ $1,000-2,000 ብዙ ነው even ያኔ like ምንዛሬውም ያኔ ትንሽ ቢሆንም ብዙ ነገር ታደርግበታለህ ገባ በጣም ቫልዩ አለውና ያኔ 1,200 ነው ያደረሰ ኦልሞስት በሁለት ወር ውስጥ ወደ $48,000 ነው አደረሰ እና it took him one day to liquidate everything which is I remember like March 12 ነው ቀን ያኔ የቢትኮይን የነበረው ሼክ አውት ማለት ነው which is like በጣም crazy የሆነ day I was trading that day ሁላ ትዝ ይለኛል የሆነ ፈተና ምናምን ገብቼ ግቢ ላይክ በቃ የቢትኮይን ፕራይስ በቃ በጣም በኃይለ ያኔ ክሪፕቶ ነበር ትሬድ ማለት በኃይለኛው ፕራይስ በቃ እየወረደ ምናምን በነበረበት ጊዜ it was shocking የነበረበት ቀን ነበረ እና so took out ያደረገው እና ይሄ ልጅ አሁን ልክ እንደጀመረ በቃ everything is perfect ብሎ ነው የሚያስበው he doesn't know how to protect the capital እና ደግሞ ለእንደዚህ አይነት primarily your job is just to control the risk ምክንያቱም ማርኬት ላይ ፕሮፊት ብዙ ጊዜ እላለሁ ማን ነው ፕሮፊት የሚሰጠን እኮ እኛ አይደለም እኮ ሜክ የምናደርገው ፕሮፊቱን አይደል ለዚህ ጎልድ ላይ ለምሳሌ ባይሰገቡ ምናምን እንደዚህ ደውላችሁ የምታማክሩት ቢሊየነር የለም እኮ እችን ጎልድ ገብቻለሁ እስቲ እዚህ ጋር ጠልዝልኝ ምናምን ቢሊየነር እስከሌለ ድረስ you cannot make the profit ስለዚህ የኛ ሮላችን is to control the risk እና ሉዝ የምናደርገውን ነገር our trade frequency ሊሆን ይችላል የመሳሰሉ ነገሮች እኛ ኮንትሮል ማድረግ የምንችላቸውን ነገሮች ነው ኮንትሮል የምናደርገው then the rest will take care of itself እና በእንደዚህ አይነት ሆነ ስትጀምር you don't see this okay ኮንትሮል ማድረግ ያለብህ አይመስልህም ስለዚህ ብዙ ጊዜ በዚህ መልኩ የጀመረ ሰው most of the time በደንብ ተመቶ ነው የሚያየው ይሄንን ነገር ማለት ነው እና አንዳንድ ሰው ደግሞ especially the past like 1 year 2 year የጀመሩ ሰዎች ካላችሁ you're በጣም lucky ምክንያቱም ማርኬቱ it was like በጣም አሪፍ አልነበረም ይሁን አሪፍ especially አሁን ለምሳሌ
like 2022 2023 ላይ ምናምን ትሬዲንግ የጀመራችሁ ሰዎች ኢትስ ክሬዚ ታይም ያኔ በጣም ቤር ማርኬት የነበረበት ጊዜ ነው። ላይክ በቃ ስቲል ቮላቲሊቲ አለ አዘ ስካልፐር ዩ ካን ስቲል ሜክ ማኒ ግን ኮንዲሽኑ ኢት ዋዝ ቱ ማች ማኒፑሌሽን የነበረበት ሳይድ ዌዎች it was tough man ኢት ዋዝ ሪሊ ታፍ በጣም እና በዛ ጊዜ ትሬዲንግ የጀመረ ሰው yeah በጣም አሁን ወደፊት ስፔሻሊ ሬት ከት ከጀመሩ በኋላ ፕሮባብሊ አም ኤክስፔክቲንግ ዋን ሞር ሼክ አውት ሜቢ Q4 መጨረሻ ላይ ኦር ደግሞ ኔክስት ኳርተር ላይ Q1 ላይ የሆነች ሼክ አውት ነገር ትኖራለች ብዬ ኤክስፔክት አደርጋለሁ። ግን አፍተር ዳት ዋንስ ደ ሬት ከት ኢዝ ሂር ላይክ ሁሉም ሴንትራል ባንኮች ሬት ከት ይጀምራሉ ላይክ ማኒ ፕሪንቲንግ ጎዝ ክሬዚ ላይክ ክሪፕቶ ኢዝ ጎይንግ ቱ ጌት ክሬዚ ጎልድ ኦልሬዲ ሪያክት እያደረገ ነው። ይሄ ሁሉ እየጨመረ ያለው ኢትስ ኖት ኦንሊ ቢኮዝ ኦፍ ደ ዋር ኢትስ ቢኮዝ አ ሎት ኦፍ ሴንትራል ባንክስ አር አኪሙሌቲንግ ጎልድ ለሚመጣው ፋይናንሻል ቼንጅ ማለት ነው። I've been talking about this like for the past 4 years ምናምን ትዝ ካለ ኔትም እዛ አዎ አዎ ያ ሶ እነዚህ ነገሮች ፕሌስ እየወሰዱ ስለሆነ ነው። ሶ ዋንስ ያ ነገር ሲሆን ኮንዲሽኑ ሲሆን ላይክ ማኒ ፕሪንቲንግ ሲጀምር ምናምን አሁን የምታዩት ቡል ማርኬት is that even a bull market basically ስለዚህ ያ ሶ ያኔ ኮንዲሽኑ በቃ ደስ ያ ትሬድ ለማድረግ በጣም ደስ የሚልበት ነው። ሊኩዲቲ will be available ማለት ነው እና በእንደዚህ አይነት ኮንዲሽን ላይ በመጥፎ ኮንዲሽን ላይ ሆናችሁ what you need to learn okay ማርኬቱ ላይ አድጀስት ማድረግ ያለባችሁ ነገር ማርኬቱ ዝም ብሎ እንዳልቀደም ለምሳሌ ራያ እንዳልከው it's like the hardest way to make money to make easy money አይደለ እሱን yeah ሪያላይዝ ማድረግህ ራሱ ኦኬ ብለህ ሴትል ታለ የትሬዲንግ የሆነች ጆርኒ የሆነች ቪዲዮ አለ ሾርት ቪዲዮ ካያችሁ ልክ መጀመሪያ ሰው ሲጀምር በቃ ላይክ በዚህ በቃ ላይፍ ተለወጠ ምናምን ተፍሎ ላይክ በዚህ ይጀምራል ዴን the realization ትኖራለች ማለት ነው። ኦኬ this is not as easy as I thought የምትለው realization ትመጣለች ዴን ያ boom realization ሂት ሲያደርጋቸው most of the people walk away እዛ ጋር yeah and stick out የሚያደርጉት ሰዎች ግን በመሃል የሚያሳልፉት ፕሮሲጀር አለ which is a painful procedure ያ ፕሮሲጀር ምንድነው they have to learn a new industry they'll have to learn how to survive in that industry እና ደግሞ ራሳቸውን ማይንዳቸውን ለዛ ኢንዱስትሪ መቀየር መቻል ይኖርባቸዋል ማለት ለዛ ኢንዱስትሪ ሼፕ ማድረግ አለባቸው። ስለዚህ በዚህ ፔንፉል ፕሮሰስ ላይ የሚሄዱት ሰዎች ግን at the end of the day you'll become a better person a better version of yourself እኔ I cannot think of another way like trading እንደ ትሬዲንግ በጣም ፐርሰናል ዴቨሎፕመንት ላይ የሚያሰራ ስራ እኔ አይ ዶንት ኖ ብዙ ስራዎችን ሞክሬያለሁ ብዙ ስራዎችን ሰርቻለሁ ምናምን ኧረ ግን የለም yeah የለም ራሳችሁን ካላሸነፋችሁ ራሳችሁን like the best version of yourself ካልሰራችሁ it's going to be tough ምክንያቱም እንዳልኳችሁ it requires the best version of yourself ማለት ነው እና that's a big leverage እና እንዳልከው like በኢዚ ዌይ ለዛም አይደለ ሲጀምረው ፕሮቴክት አድርጉ ራሳቸውን የምትለው ምን አልከኝ? yeah ይሄ ፕሮቴክት አድርጉ ራሳችሁን አይ ፕሮቴክት አድርጉ ራሳችሁን you know ሪስክ አዎ ማኔጅመንት ያስፈልጋል የሚባለው አዎ ያ ሰውዬ ብቁ ሲሆን አትሊስት ሁሉ ነገር አልወሰድክበትም you know እና የሆነ ያ ትሬድ ያ የሚያደርግበት ወር ደግሞ ራሱን ቢልድ የሚያደርግበት አቅም ይኖረዋል የዛ ጊዜ exactly ገብቷል so but that way like when you ለምሳሌ risk accordingly and you save for that risk ለምሳሌ እንዳልከው አንተ let's say ዛሬ $5,000 ለምሳሌ ሪስክ ማድረግና ገብቷል like የዛሬ ኦልሞስት የዛሬ 5 ዓመት ምናምን የነበረው እንግዲህ ትሬደር አሁን ላይ ካለ አይደለ $10,000 ብትሰጠው በስነ ስርዓት ማኔጅ ማድረግ አይችልም። ገብቷል ወዲያው በአንድ ቀን የፈጠነ ሊያፈነደው ይችላል እና በዛ ፕሮሰስ ውስጥ ነው ያንን ማንነት ትጎዳዋለህ የሚገነባው እና ኢቨን ገንዘቡ ራሱ ቀድሞ ይመጣል like አንተ ገብተህ በዝም ብለህ አትርፈው ራሱ ቢሆን ኑሮ you didn't build that mentality ገባ እና ትሬዲንግ ደግሞ it will trick you ምክንያቱም ባይነሪ ነው it's just ወይ የሆነ ነገር ወይ ይወጣል ወይ ይወርድ ነው እና አንድ ራንደም ሰው ስለ ትሬዲንግ የማያውቅ ሰው ከመንገድ ላይ አምጥተህ ሲፒአይ ላይ ባይ ሴል ብትለው ሴል ብሎ ድብን ያለ ፕሮፊት ሊወስድ ይችላል ያ ሰውዬ ማለት ነው so it doesn't mean like ያ ፕሮፊት ስለወሰደ እዛ ጋር ያ ሰውዬ he's a good trader ልትለው አትችልም ማለት ነው ገባ so in to stay in the game long enough to survive long enough
to make those good conditions. Honestly, guys, in trading, it's all about preparation, and preparation ወደ ሆነ condition ላይ meet ሲያረጋችሁ ነው like radically የምትቀየሩት ማለት ነው trading ላይ. So this is how it goes ማለት ነው. So you prepare, በጣም prepare ታረጋላችሁ ራሳችሁን. So in those painful times you're preparing mentally, technically, ኤጃችሁን ቢልድ እያረጋችሁ ማቹር እየሆናችሁ ምናምን ስትመጡ ያ ሰው ጥሩ ትሬደር ስትሆኑ ማለት like በዛ ፕሮሰስ ቢልድ የተደረገ ሰው ሲሆን you're preparing yourself. የሚያስፈልጋችሁ ነገር is the right timing, the right conditions and the right እንግዲህ capital leverage ሊሆን ይችላል ማለት ነው። ያ ነገር አንዴ ሲጣጣም then you will see like ምክንያቱም most traders including me በጣም ብዙ ነገር የቀየረላቸው ሲዝን አለ። Okay, maybe it might be one quarter that took off everything. Maybe that 1 year ሊሆን ይችላል that you need. Once ያ preparation like luck የሚባለው እኮ ምንድን ነው አይደል? It's preparation meeting እንግዲህ an opportunity አይደል የሚባለው ያው ቻንስ ነው የሚባለው. So when you prepare enough ያ opportunity ሲመጣ you ያንን opportunity advantage መውሰድ የምትችሉበት ቦታ ላይ ትሆናላችሁ ማለት ነው። እና ያ will kick it off for you like usually ሰው ሲያየው ከውጭ ግን overnight ነው የሚመስለው የትሬዲንግ እንትኑ የሚሸውደው ሌላ ሰው overnight እኔ አሁን ለምሳሌ once በቃ የትሬዲንግ የኔን ነገር ምናምን ብዙ ሰው ሲያይ ምናምን ይጠይቀኛል። ከዛ ኦልሞስት በፊት ጀምሮ ማቃቸው ሰዎች አብሬ ያደግኳቸው ሰዎች ምናምን ይሄ ነገር እንዴት ነው ምናምን ብለው ይላል። ግን they didn't see like the past 6 years የነበረው like ቤዙ እንዴት ቢልድ ተደረገ all those emotional roller coasters they cannot see that እና overnight ነው ይመስላል። ምክንያቱም ትሬዲንግ ደግሞ it's like exponentially ነው። እኔ አንዳንዴ ይገርመኛል ይሄ ነገር how is this even legal ብዬ አስባለሁ። ገብቷል ሴንስ አይሰጥም የምንሰራው ነገር honestly ያው to be honest like the opportunity that he had since አይሰጥም እና እንዴት ሌጋል አረጉትላ እላለና ግን ኦቨርናይት የትሬዲንግ ለውጥ ሲመጣ usually exponential እና ለረጅም ጊዜ ኮምፓውንድ ያደረገ ኤክስፒሪየንስ ኮምፓውንድ ያደረገ ሜንታሊቲ the right opportunity ሲያገኝ ግን exponentially ሲያድግ like አስተዳደጉ it's going to be exponential። ስለዚህ 1 minute የሆነ ነገር አይታችሁ the next minute ይሄ ሰውዬ ለምሳሌ like jump አድርጎ ሊሆን ይችላል ማለት ነው unexpectedly ማለት ነው። so ያ ነው እንግዲህ I guess ያ ብዙ ማውራት እንችላለን ግን ሰዓቱ ሄደ። ያው ቤዛ አድርገን የተነሳንበት አይ ሚን ከተጀመረ እኮ ፖድካስት በለው በቃ ወሬው ብዙ ነው አይቆምም እኮ ሳይኮሎጂ ከተጀመረ እሱ ነው ቫስት ነው በጣም ትሬዲንግ ሳይኮሎጂ and emotion የሚለው part is one of the most important and the vast ያለው እሱ ነው እና ያው አባንዴ እንደዚህ አንጨርሰውም ግን just ቤዛ አድርገን በቃ እንደውም ብለን course እነዚህ ነገሮች ሜንሽን የምናረጋቸው like አሁን ለምሳሌ for sure አሁን ላይ like even የተለያዩ ጥያቄዎች even ነበሩ right እዚህ ላይ ራሱ እንደዚህ እንቆያለን ማለት ግን በመሃል ኖ አይ ማስተላለፍ ያለብን ይመስለኛል ከሳይኮሎጂ ጋር መቀላቀል አይችሉም ሌሎቹ so probably እነዚህ አይነት ሴሽኖች of course ስለሚኖሩ ከኔም ጋር ከነቲለንም ጋር እና አሌክስም ጋር ምናምን የተለያዩ ኤክስፒሪየንሳችሁን ያው ሼር ያደርጓችኋል። እንደዚህ አይነት ሴሽኖችም እኔም ሞር ገባላችኋለሁ። ስለዚህ so that you can build yourself እና use what we are talking about እና እዛ ላይ ራሳችሁ ላይ ለመስራት እንዲያስችላችሁ ማለት ነው። so for now ያው ትንሽ ጊዜ ወስደናል። ስለዚህ በጣም ቆንጆ ወሬ ቢሆንም በጣም ቆንጆ ነገር ቢሆንም let's wrap it up እዚህ ጋርና ከዛ በኋላ of course as we move forward እንዳልኳችሁ አሁን ላይ ራሱ ሜንሽን ያላደረኳቸው ነገሮች of course ይኖራሉ። ሞመንቱ ሲኖር ሪሜምበር ማድረጋቸው ነገሮች ይኖራሉ። of course in the charts ለምሳሌ አንዳንዴ like እዛ ሞመንት ላይ ስትሆን ኦኬ ይሄም አለ by the way እንደዚህ ነው ብለን የምታወራቸው ብዙ ነገሮች ይኖራሉ ማለት ነው። so as we move along ገና እንግዲህ we're just starting first week like ብዙ አጀስት የምናረጋቸው ነገሮች አሉ ምናምን
ኤንድ ኦፍ ኮርስ ብዙዎቻችሁም የተለያዩ ጥያቄዎች ፊድባኮችም ይኖራሉ። አይ ቲንክ እነ ራያም እናንተም የወሰዱት አሉ። እነሱንም ደግሞ እንግዲህ ነገ ዊል ዱ ላይክ ፖስት ዊክ እንዴት ፐርፎርም እንዳደረግን እንደመሳሰሉ ነገሮች ማለት ነው። ስለዚህ የተለያዩ ኢሹዎች ያሉ አሉ። እነሱን እንግዲህ እያነሳን እንደዚህ ዲስከስ የምናደርግባቸው ነገሮች ይኖራሉ። ያ ታይም በደንብ ስለወሰደብን ይሄኛው ትሬዲንግ ሳይኮሎጂ ኢሞሽን የሚለው ብቻውን መባል ነበረበት በትክክልም ቫስት ነገር ስለሆነና እሱ እንደዚህ አድርገ ነው የተወሰኑ ቴክኒካል ጥያቄዎች ስለሆኑ ነገ ፖስት ማርኬት ብሬክዳውኖች ሲበሩ እነዛ ጥያቄዎች አብረው ከቻርቱ ጋር መጠየቅና መያያዝ ስለሚችሉ ዳይሬክት ኩዌስችንስን ስቶር እናርግባቸውና ነገ ያው ታይም በጣም ስላለ ነገ አብረን ከነሱ ጋር ማድረግ ከቻልን እንደዛ ቢሆን ጥሩ ይመስለኛል። Yeah, perfect. So yeah, team organize ያደርግን ነው ነገ what time is it going to be የሚለውን ነገር we'll let you know. I'm thinking of tomorrow morning time. Anyways ከቲሙ ጋር እንማከርና just like post week የምንሰራበትን ታይም ስፔሲፋይ አድርገው ይነግሯቸዋል። ይቻላል። አረሳናችሁም ለማንኛውም ጥያቄዎቻችሁ ላይክ ለምሳሌ የጎልድ ጥያቄዎች አሏቸው ላይክ ለዛክ የጎልድ ጥያቄዎች አሉ and also ስለ ኤንትሪ ኤግዚት ሎጂኮች የተጠየቁ አሉ። how do we identify traders assets ለማድረግ ምናምን እንትኑን የጠየቃችሁ ጥያቄ ላይክ ብዙዎቻችሁ በጣም ላይክ ደጋግማችሁ ጠየቃችሁ ጥያቄዎች አሉ ላይክ አረሳ ነው ምክንያቱም የጎልድ ምንት 4 ሳምንት አለን እና ዶንት ወሪ ይጠቀሳል። ከዛ ውጪ ደግሞ ላይቭ ሴሽኖች ብዙ ይዘጋጁልን እንደዚህ ፊድባክ ይሰጣችሁ አላችሁ ብዙ ናችሁና ላይክ 300 ስላችሁ ኤቭሪ አንበበር ማለት ያ ወደ ታይም ቢንግ ኢትስ ላይክ 1 ሰዓት ተኩል በላይ ይሰማል። ያ ጠፍቶ ነበር መሰለኝ አሁን ይሰማል። ጠፍቶ ነበር አሁን መጣ። አይ ቲንክ ራያ ኔትወርክ አስቸግሮት ነው መሰለኝ። ኔትወርክ አንተ ኮንክሉድ አድርገህ ጠፍቶ ነበር ዘግቶ እንደገና መጣ። ኤኒዌይስ እንዳልነው ነው ለዛሬ እስካሁን ያላቸው ነገሮች አይ ቲንክ they are more than enough እና እንዳልነው ቅድም ምንም ታይም አለን ችግር የለውም ባለን ታይም ውስጥ በደንብ ፍሪኩዌንትሊ እየገባን እንደዚህ ክሊር አውት ለማድረግ የምጠይቋቸውን ጥያቄዎች እንሞክራለን። እንዳልነው ደግሞ በተወሰኑ ሪካርድ ያደረግናቸውም ጥያቄዎች አሉ ከቴክኒካል ነገር ጋር የተያዙ ከቻርት ጋር የተያዙም ስለሆኑ እነሱን አያይዘን ነገ ከሚኖረው ፖስት ማርኬት ብሬክዳውን ጋር ሰዓቱን ቲማዎችን ተማክሮ ስለቀው እናሳውቃችኋለን። እንግዲህ for now I think it is plenty enough ሰዓትም ብዙ ተጠቅመናል መሽቷልም። ስለዚህ guys I think we should close it here አይደለ? ያ ጋይስ አሪፍ ቆይታ ነበር። እንግዲህ ሆፕፉሊ ብዙ ነገር አግኝታችሁበታል ብዬ አስባለሁ። ያው እንዳልኳችሁ this is just the start. So throughout this path ደግሞ እንግዲህ አብረን እያየን እየተጋገዝን እንሄዳለን። ያ one thing ምነግራችሁ ያው ሁላችንም we are dedicated to help you in this journey ምክንያቱም we've been there and
እንደዚህ የሚያግዝ ሰው actually እንዳልኩት እኔ I wish I had this ሲጀምርና ብዙ ነገር ያቀልልኝ ነበርና ሁላችንም like እኔም ትለንም አሌክስም የኛም የኤስቲም ጠቅላላ they are doing their best to help you get as much value as possible and በመሀል የሚመጡ የተለያዩ አጀስትመንቶችም ካሉ ከእናንተ ፊድባክ እየወሰድን አጀስት እያደረግን እንግዲህ we want to make this እንግዲህ the best experience ለሁላችሁ ማለት ነው so this is it እንግዲህ for me hopefully ብዙ ነገር አግኝታችኋል ያስባለሁ ጊዜያችሁን እንግዲህ ሰጣችሁ ልባችሁን ሰጣችሁ ጆሮአችሁን ሰጣችሁ እንግዲህ ስለተከታተላችሁኝም እኔም thank you so much so that's it for me ደህና ደሩልኝ ባይ ጋይስ ባይ በቃ ይሄው ነው እኛም እንግዲህ እንዳወራነው ነው ሶ as we go along ደግሞ የተለያዩ ሪሶርሶችንም ሼር እናደርጋቸዋለን በሳይኮሎጂ ጉዳይ ስለወራን ዛሬ እነሱን ሼር እናደርጋቸዋለን ሼር እናደርጋቸው ሪሶርሶች በደንብ ዩቲላይዝ ያደርጋችሁ እኛም ኢላቦሬት ያደርግንላችሁ ቆንጆ ጆርኒ እና ኤክስፒሪየንስ ታይም እናሳልፋለን መቻችሁ ደህና ደሩ